ሰላም ጤና ይስጥልኝ። ከመንግስት ግዥና ንብረት ባለስልጣን ናትናኤል አስፋው እባላለሁ። በመንግስት ግዥና ንብረት ባለስልጣን የመንግስት ግዥና ንብረት ማሻሻያና አቅም ግንባታ ዴስክ ኃላፊ ነኝ። ይሄ ከ16 ዓመት በኋላ የወጣውን የፌዴራል መንግስት የግዥና ንብረት አስተዳደር አዋጅ ቁጥር 1333 2016 ላይ አጭር ገለጻ ለመስጠት ነው እዚህ የተገኘሁትኝ። ስለዚህ ይህ አዋጅ ምን አዳዲስ ነገሮችን ይዟል የሚሉትን ነገሮች የማቀርባቸው ነው የሚሆነው። ስለዚህ ይሄ አዋጅ ቁጥር 1333 2016 ነው የሚባለው። ስለዚህ ይህ አዋጅ አዳዲስ ነገሮችን ይዞ መጥቷል። ይህ አዋጅ ደግሞ አዳዲስ ነገሮች ይዟቸው ከመጣው መካከል ትርጓሜ ላይ የተጨመሩትን አንዳንድ አዳዲሶቹን ብቻ ገለጻ ለማድረግ ያክል እጠቀማቸዋለሁ። ሌላውን በአዋጁ ላይ የምታገኙት ነው የሚሆነው። አንዱ እና የመጀመሪያው ማየት የፈለኩት የመንግስት መስሪያ ቤት የሚለው ከአሁን በፊት በነበረው 649/2001 ላይ የነበረው የመንግስት የፌዴራል የልማት ድርጅቶችን አያካትትም ነበር። ይሄ ግን እንዲያካትት አድርጎ ስላወጣው የመንግስት መስሪያ ቤት ማለት በሙሉ ወይም በከፊል በፌዴራል መንግስት በጀት የሚተዳደር ወይም በተቋቋመበት ህግ የፌዴራል መንግስት መስሪያ ቤት ወይም ተቋም ተብሎ የተሰየመ የፌዴራል መንግስት አካል ሲሆን በፌዴራል መንግስት በባለቤትነት የተያዙ የልማት ድርጅቶችን ይጨምራል በሚል ተካቷል። ስለዚህ የትኞቹ የመንግስት የልማት ድርጅቶች ናቸው የተካተቱት የሚለውን በፌዴራል መንግስት ባለቤትነት ስር ያሉትን ብቻ መሆኑን አስቀምጧል። እነዚህም ደግሞ በፌዴራል መንግስት ባለቤትነት የተያዘ የልማት ድርጅት ማለት ደግሞ በፌዴራል መንግስት ባለቤትነት የተያዙ የልማት ድርጅቶች አዋጅ ቁጥር 1314/2016 ወይም ደግሞ በሌላ ማቋቋሚያ ህግ መሰረት የተቋቋመ ሆኖ ሙሉ በሙሉ በፌዴራል መንግስት ባለቤትነት የተያዘ የልማት ድርጅት መሆኑን በግልጽ ተደንግጓል ማለት ነው። ሌላው ይህ አዋጅ እንዲይዝ ያደረገው የግዢ ወይም የንብረት አስተዳደር ሙያተኛ የሚለውን ነው። ስለዚህ የግዢ ወይም የንብረት አስተዳደር ሙያተኛ ማለት በዚህ አዋጅና ይህን አዋጅ ለማስፈጸም በሚወጡ ህጎች መሰረት በግዢና ንብረት አስተዳደር ሙያተኞች ዝርዝር ውስጥ የተመዘገበ ወይም የብቃት ምስክር ወረቀት የተሰጠው ሰው ነው በሚል በትርጓሜ ላይ አስቀምጦታል። ሌላው እዚህ ትርጓሜ ላይ እንዲካተት ከሆኑት መካከል አንዱ የህይወት ዘመን ወጪ ስርዓትን ነው። ይሄ ማለት ደግሞ ከመንግስት ንብረት ጋር የተያዙ ተግባሮችና ወጪዎች የማቀድ የፍጆታ ወይም የመያዝ፣ የመረከብ፣ የመጠቀም ወይም የማስወገድ ወይም ከመዝገብ የመሰረዝ ተግባራትን ያካትተና የመንግስት ንብረት አስተዳደርና ቁጥጥር ብቃት ባለው መንገድ እንዲመራ ለማድረግ የሚያስችል ስርዓት ነው በሚል እዚህ አዋጅ ላይ በትርጓሜ ላይ ተቀምጧል ማለት ነው። ሌላው በትርጓሜ ላይ የተቀመጠው የህይወት ዘመን ወጪ ትንተናን ነው። የህይወት ዘመን ወጪ ትንተና ማለት የግዢውን መነሻ ዋጋ እና ንብረቱ አገልግሎት ላይ በሚውልበት እንዲሁም እንደ ሁኔታው በሚወገድበት ጊዜ የሚያስከትለውን ኢኮኖሚያዊ፣ ከባቢያዊ እና ማህበራዊ ወጪ የሚያካትት ትንተና ነው በሚል ትርጓሜ ላይ እንዲካተት ተደርጓል። ሌላው ትርጓሜ ላይ የተካተተው የኤሌክትሮኒክ ስርዓት ነው። ይህ ማለት በዚህ አዋጅ አንቀጽ 27 ላይ ንዑስ አንቀጽ 1 መሰረት የተዘረጋውን የኤሌክትሮኒክ ዘዴን በመጠቀም የመንግስት ግዥና ንብረት አስተዳደር ተግባራት የሚከናወንበት ስርዓት ነው። እሱን ስለመሆኑም ደግሞ በዚህ በትርጓሜ 33 ላይ ተቀምጧል። የኤሌክትሮኒክ ስርዓት ማለት ምን ማለት ነው የሚለው። ሌላኛው የተቀመጠው የተርንኪ ግዢ የምትለዋ በትርጓሜ ላይ ተቀምጧል። የተርንኪ ግዢ ማለት የመንግስት መስሪያ ቤቶች በተናጠል ሊፈጸሙ የሚችሉ የአንድ ፕሮጀክት አካል የሆኑ ግዢዎችን በማቀናጀት በአንድ ጨረታ የሚፈጽሙበት የግዢ ስልት ነው መሆኑንም በግልጽ ተደንግጓል ማለት ነው። ሌላው ትርጓሜ ላይ በዚህ
አዋጅ ላይ የተቀመጠው ልዩ አስተያየት ነው። ልዩ አስተያየት ማለት በመንግስት የግዢ ሂደት ለሀገር ውስጥ ምርቶች ለኢትዮጵያውያን ከምክር ውጭ የሆኑ አገልግሎት ሰጪዎች፣ አማካሪዎች፣ የስራ ተቋራጮች እና ልዩ ትኩረት ለሚሹ የስራ ዕድል ፈጠራ ተቋማት በውድድር ወቅት የሚሰጥ የተለየ ድጋፍ ነው በሚል ትርጓሜ ላይ እንዲካተት ተደርጓል። ትርጓሜ ላይ ከተካተቱት መካከል የተጨማሪ እሴት ታክስ የምትለዋ ምንድነች የምትለዋ ትርጓሜ ላይ እንዲካተት ተደርጓል። እሱም የተጨማሪ እሴት ታክስ ማለት አንድ የሀገር ውስጥ ምርት ለገበያ ከመቅረቡ በፊት በምርቱ ላይ በሀገር ውስጥ የታከለው ተጨማሪ ኢኮኖሚያዊ እሴት ነው በሚል እንዲካተት ተደርጓል። ስለዚህ ትርጓሜ ላይ እነዚህን ነገሮች ይዟል። ሌላው በአዋጁ አንቀጽ 3 ላይ የተቀመጠው ስኮፕ ኦፍ አፕሊኬሽን ላይ ወይም የተፈጻሚነት ወሰኑ ላይ የአዋጅ በማናቸውም የፌዴራል መንግስት መስሪያ ቤት የግዥና ንብረት አስተዳደር ላይ ተፈጻሚ ይሆናል በሚል ተደንግጓል። ይህ ማለት በማንኛውም የፌዴራል መንግስት መስሪያ ቤት ሲል ቅድም እንደተገለጸው የፌዴራል መንግስት ማለት ደግሞ በፌዴራል መንግስት ስር ያሉ የመንግስት የልማት ድርጅቶችን ጭምር ያካትታል በሚል ቀደም ተብሎ የተገለጸውን ታሳቢ ማድረግ ያስፈልጋል። ሌላው በአዋጁ አንቀጽ 4 ላይ የተቀመጡ መርሆች ናቸው። እነዚህ መርሆች በ649/2001 ላይ 5 ነበሩ። አሁን በ1333/2016 ላይ ግን ቁጥራቸው ወደ 8 እንዲያድግ ተደርጓል። ስለዚህ ማን ናቸው የሚሉትን ነገሮች በቀጣይ አቀርባቸዋለሁ። አንዱ የመንግስት ገንዘብ ሊያስገኝ የሚችለውን ጥቅም ማስገኘት ነው። ሌላኛው በዚህ አዋጅ በተፈቀደው ልዩ አስተያየት ካልሆነ በስተቀር በተወዳዳሪዎችና ተጫራቾች መካከል አድሎ አለማድረግ ነው። ይሄ በፊትም ቀደም ባለው አዋጅ ላይ የነበረ ነው። ሌላው ማናቸውም የግዢ አፈጻጸምና የንብረት አወጋገድ ውሳኔ የሚሰጥበት መስፈርት እና እያንዳንዱ የግዢና ንብረት አወጋገድ ሂደት ላይ የሚሰጠው ውሳኔ ጉዳዩ ለሚመለከታቸው ሁሉ ግልጽ እና ፍትሐዊ እንዲሆን ማድረግ ነው። ሌላኛው በአራተኛ ላይ የተቀመጠው ማንኛውም የመንግስት ግዢ በሚፈጸምበትና ንብረት በሚወገድበት ወቅት በአካባቢ ላይ አሉታዊ ተጽዕኖ የማያስከትል እንዲሁም የህይወት ዘመን ወጪ ትንተና ከግምት ውስጥ ያስገባና መልሶ መጠቀምን የሚያበረታታ መሆኑን ማረጋገጥ። እንዲሁም በአምስተኛ ላይ የተቀመጠው የግዢ አፈጻጸምና ንብረት አወጋገድ ሂደቶች ቀልጣፋ፣ ውጤታማና ወጪ ቆጣቢ በሆነ መንገድ የተፈጸሙ መሆኑን ማረጋገጥ። 6 የግዢ አፈጻጸምና የንብረት አስተዳደር ተግባራትን በታማኝነት መፈጸም። 7 በመንግስት ግዢና ንብረት አስተዳደር የተሰጡ ውሳኔዎች በመንግስት ግዢና ንብረት አስተዳደር ላይ የተሰጡ ውሳኔዎች እና የተወሰዱ እርምጃዎች ተጠያቂነት የሚያስከትሉ መሆናቸውን ማረጋገጥ። 8 የቴክኖሎጂ ፈጠራ ማበረታታት በሚል እነዚህ በ649 ላይ 5 የነበሩትን መርሆች ወደ 8 እንዲያድጉ አድርጓል ማለት ነው ይሄ አዲሱ አዋጅ። ሌላው በምዕራፍ 2 ላይ ምዕራፍ 1 ላይ ያው ቀደም ብዬ እንደገለጽኩት ይሄ አዋጅ በ13 ምዕራፍ በ91 አንቀጾች የተዘጋጀ ስለሆነ ምዕራፍ 1 ላይ ያሉት ቀደም ብዬ የጠቀስኳቸው እንደተጠበቁ ሆነው በምዕራፍ 2 ላይ ተግባርና ኃላፊነት ነው ያስቀመጠው። ተግባርና ኃላፊነት ላይ ደግሞ የሚጀምረው የመንግስት መስሪያ ቤቱ የበላይ ኃላፊ ተግባርና ኃላፊነቱ ምንድነው ነው የሚለው። ስለዚህ እዛ ላይ በአዋጁ አንቀጽ 5 ላይ የተቀመጡት አንደኛ የመንግስት መስሪያ ቤቱ የበላይ ኃላፊ ያለበት ተግባርና ኃላፊነት አንድ በመስሪያ ቤቱ የሚፈጸሙ ግዢዎችና የንብረት አስተዳደር ተግባራት የኤሌክትሮኒክስ ስርዓት ተከትሎ በእቅድ የተመሰረቱና በዚያ አዋጅ የተመለከቱ የግዢና ንብረት አስተዳደር መርሆችን በጠበቀ መንገድ መተግበራቸውን የማረጋገጥ። ሁለተኛ የግዢና ንብረት ሙያተኞች ምዝገባና ምስክር ወረቀት አሰጣጥ ተግባርን መሰረት አድርጎ በተገቢው የግዢና ንብረት አስተዳደር ሙያተኞች የተሟሉ እና የግዢና ንብረት አስተዳደር የስራ ተግባራትን የሚያከናውኑ የስራ ክፍሎች የማደራጀት። ከፍተኛ ወጪ የሚጠይቁ የመስሪያ ቤቱ የፕሮጀክት ግዢዎች ከመፈጸማቸው አስቀድሞ የግዢ ፕሮጀክት ስትራቴጂ የተዘጋጀላቸው መሆኑን ማረጋገጥ። መስሪያ ቤቱ የሚኖረውን የግዢና ንብረት አስተዳደር ተግባራት ከባህሪ ግምት ውስጥ በማስገባት እንዳስፈላጊነቱ አንድ ወይም ከአንድ በላይ የግዢና የሚወገዱ ንብረት ሽያጭ አጽዳቂ ኮሚቴ የማቋቋም። አስፈላጊ ሆኖ ሲገኙ ውስብስብ ለሆኑ ግዢዎች ጊዜያዊ የግዢ ገምጋሚ ኮሚቴ እንዲሁም የንብረት ዋጋ ገማች ኮሚቴ የማቋቋም።
በግዥና ንብረት አሰራር ስራ ላይ የሚመደቡ ወይም የተመደቡ የግዥና ንብረት አሰራር ሙያተኞች፣ ሰራተኞች፣ ኃላፊዎች እንዲሁም በዚህ ንዑስ አንቀጽ 4 መሰረት መሪዎቹ ናቸው የሚቋቋሙ ኮሚቴዎች በዚህ ንዑስ አንቀጽ 4 መሰረት የሚቋቋሙ ኮሚቴዎች አባላት ይህንን አዋጅ የአፈጻጸም መመሪያዎች፣ የግዢ እና የንብረት አሰራር ማኑዋሎችን፣ መደበኛ የጨረታ ሰነዶችን፣ የኤሌክትሮኒክ ስርዓት አጠቃቀም እንዲያውቁ ማድረግ የሚያስችል ስልጠና ማግኘታቸውና የመንግስት ግዢና ንብረት አሰራርን ለመፈጸም በቂ እውቀት እና ክህሎት ያላቸው መሆኑን የማረጋገጥ እንዲሁም በመስሪያ ቤቱ በተከናወነ የግዥና የንብረት አሰራር ኦዲት የተለዩ የአሰራር ግድፈቶችን እና የእርምት እርምጃ እንዲወሰድባቸው የማድረግና የአፈጻጸም ሂደቱን አስመልክቶ ለሚመለከታቸው አካላት ሪፖርት መላኩን የማረጋገጥ የግዥና ንብረት አሰራር ስራዎች እንዲመሩ እንዲያስፈጽሙ ውክልና በበላይ ኃላፊ ለሚመሩ ኃላፊዎች መስጠትን፣ በግዢ አጽዳቂ ኮሚቴ መጽደቅ የማያስፈልጋቸውን ግዥና የሚወገዱ ንብረት ሽያጭ እንዲያጸድቁ ለግዥና ንብረት አሰራር ተግባራት ለሚያከናውኑ የስራ ክፍል ውክልና የመስጠትን፣ የቀጥታ ግዢ ዘዴን ለመጠቀም በዚያ አዋጅ አንቀጽ 34 ላይ የተቀመጡትን ሁኔታዎች ሲሟሉና ግዢውን በቀጥታ መፈጸም ለመስሪያ ቤቱ ኢኮኖሚያዊ ጠቀሜታ የሚያስገኝ መሆኑን ሲያምን ግዢው በቀጥታ እንዲፈጸም የመወሰን እንዲሁም በዚያም በሚወጡ ዝርዝር የአፈጻጸም መመሪያዎች መሰረት የግዢ እቅድ፣ የግዢ አፈጻጸም ሪፖርት፣ የተሽከርካሪና የነዳጅ አጠቃቀም እንዲሁም ሌሎች ለባለስልጣኑ መቅረብ ያለባቸው ሪፖርቶች በኤሌክትሮኒክ ስርዓቱ መሰረት ወቅቱን ጠብቀው መቅረባቸውን የማረጋገጥ በተጨማሪም በመስሪያ ቤቱ የሚገኝ የመንግስት ንብረት ተገቢው ጥበቃና እንክብካቤ የሚደረግለት እንዲሁም የክትትልና የቁጥጥር ስርዓት የተዘረጋለት መሆኑን የማረጋገጥ የግዥና ንብረት አሰራር የስራ ክፍሎች በመስሪያ ቤቱ የሚገኝ የመንግስት ንብረት ተገቢው ጥበቃና እንክብካቤ የሚደረግለት እንዲሁም የክትትልና ቁጥጥር የተዘረጋለት መሆኑን የማረጋገጥ የግዥና የንብረት አሰራር የስራ ክፍሎች የግዥና የሚወገዱ ንብረት አጽዳቂ ኮሚቴና ሌሎች ግዢን የመፈጸምና ንብረትን የማስወገድ ኃላፊነት የተሰጣቸው አካላት ተግባራቸውን በተገቢ ሁኔታ መወጣታቸውን የማረጋገጥ እንደ አስፈላጊነቱ የመስሪያ ቤቱን የግዢ አፈጻጸምና የንብረት አሰራር ተግባራት በሙሉ ወይም በከፊል በሶስተኛ ወገን የማሰራት እንዲሁም መስሪያ ቤቱ በሚፈጽመው ግዢና ንብረት ማስወገድ ሂደት ላይ ለሚቀርብ አቤቱታ አጣርቶ ምላሽ መስጠት እንዲሁም በቦርድ የሚተላለፍ ውሳኔን ተፈጻሚ ማድረግና ስላፈጻጸሙ ለቦርዱ ሪፖርት የማቅረብ በግዢና የሚወገድ ንብረት ሽያጭ ሂደት ይፋ መደረግ ያለባቸውን መረጃዎች ወቅቱን ጠብቀው በኤሌክትሮኒክ ስርዓቱና በሌሎች አግባብነት ባላቸው ዘዴዎች ለሕዝብ ይፋ ማድረጋቸውን የማረጋገጥ በሚል በአንቀጽ 5 ላይ ወደ 15 የሚሆኑ ተግባርና ኃላፊነቶችን ሰጥቷል። ሌላው በአንቀጽ 6 ላይ የተቀመጠው የግዢና የንብረት አሰራር የስራ ክፍሎች ተግባርና ኃላፊነት ነው። እሱ ቀደም በሚል ባለው 649/2001 የተቀመጡ ስለሆነ እነሱን እንድታነቧቸው ጋብዛለሁ። ሌላው አንቀጽ 7 ላይ የተቀመጠው የግዢ የሚወገዱ ንብረቶች አጽዳቂ ኮሚቴ ተግባርና ኃላፊነት ነው። ይሄ ያው ቀደም ሲል እንደምታውቁት የግዢ አጽዳቂ ኮሚቴ ይባል የነበረው ነው። አንድ ስቴፕ ከፍ እንዲል በማድረግ እና የሚወገዱ ንብረቶችን የሚል እንዲጨመር በማድረግ የግዢና የሚወገዱ ንብረቶች አጽዳቂ ኮሚቴ ተግባርና ኃላፊነት በሚል ወጥቷል ማለት ነው። ስለዚህ በዚህ አዋጅ አንቀጽ 7 ላይ የግዢና ንብረት የሚወገዱ ንብረቶች አጽዳቂ ተግባርና ኃላፊነቶች ተዘርዝረው ተቀምጠዋል ማለት ነው። ይሄም በዚህ አንቀጽ 7 መሰረት ምን ተግባራትን ያከናውናል የሚሉትን በዝርዝር አስቀምጧል። ለምሳሌ 7(1) ላይ የተቀመጠው በአዋጁ አንቀጽ 34 መሰረት ከሚፈጸሙ ቀጥታ ግዢዎች ውጪ ካሁን በፊት አሻሚ የነበረው የቀጥታ ግዢ በአጽዳቂ ኮሚቴ ይጸድቃል ወይስ አይጸድቅም የሚሉትን ነገሮች ይሄ አዲስ አዋጅ በግልጽ መልሶ ነው የተነሳው ማለት ነው። ስለዚህ ምንድነው ብሎ ያስቀመጠው በዚህ አዋጅ አንቀጽ 34 ማለት በቀጥታ የሚፈጸም ግዢ ነው።
በቀጥታ የሚፈጸም ግዢዎች ከነዚህ ውጪ ይሄ ለመስሪያ ቤቱ የበላይ ኃላፊ የተሰጠው ተግባር ነው። ከነዚህ ውጪና እንዲሁም በግዢ አፈጻጸም መመሪያው ለዋጋ ማቅረቢያ ከተቀመጠው የገንዘብ መጠን በላይ የሆኑ ግዢዎች አፈጻጸምን በተመለከተ ከግዢ ስራ ክፍል የሚቀርበለትን የውሳኔ ሀሳብ ሌሎች ይህንን አዋጅ የግዢ መመሪያ መደበኛ የጨረታ ሰነድን እንዲሁም የአሰራር ሰነዶችና ቅጾችን መሰረት በማድረግ መርምሮ ማጽደቅ የአሰራር ስህተት ያለበት ከሆነ እንደ ሁኔታው ተገቢው ማስተካከያ እንዲደረግበት ጉዳዩን ለግዢ ክፍል መልሶ መላክ ወይም ሂደቱ እንዲሰረዝ መወሰን ይሄ ተግባርና ኃላፊነት የግዢና የሚወገዱ ንብረት ሽያጭ ኮሚቴ ነው በሚል ተደንግጓል። ስለዚህ እሱን በተመለከተ ዝርዝር ነገሮች ተቀምጠዋል። እሱን ማየትና ማንበብ ይቻላል። እሱም ብቻ ሳይሆን በዚህ አንቀጽ 3 ላይ የተቀመጠው የመንግስት ግዢና ንብረት አወጋገድን ውጤታማ ለማድረግ በሚያስችሉ ዘዴዎች ላይ የመንግስት መስሪያ ቤቱን የበላይ ኃላፊ ማማከር የሚል ጭምር ሁላ ተቀምጦ እናገኘዋለን። ስለዚህ የግዢና የሚወገዱ ንብረቶች ሽያጭ ኮሚቴ ለመስሪያ ቤቱ የበላይ ኃላፊ የማማከር ተግባርና ስልጣን ጭምር ያለው መሆኑን ያሳያል። ሌላው በመስሪያ ቤቱ በመስሪያ ቤቱ የስራ ክፍል የሚዘጋጀውን ዓመታዊ የግዢና ንብረት ማስወገድ እቅድ በመመርመር ለመስሪያ ቤቱ የበላይ ኃላፊ አስተያየት ማቅረብ ነው። ሌላው ይሄ እንግዲህ ከላይ የተጠቀሰው ቢኖርም በስራ ባህሪያቸው ምክንያት በስራ አመራር ቦርድ ለሚተዳደሩ የመንግስት መስሪያ ቤቶች ግዢው በመስሪያ ቤቶቹ የስራ አመራር ቦርድ እንዲጸድቅ ሚኒስትሩ በልዩ ሁኔታ ሊፈቅድ ይችላል የሚል ድንጋጌም ተቀምጧል። ሌላው በአንቀጽ 8 ላይ በዚህ አዲስ አዋጅ አንቀጽ 8 ላይ የተቀመጠው ተጠያቂነትን ነው። እሱ ምንድነው የሚሉትን ነገሮች ማንበብ የሚቻል ነው የሚሆነው። ሌላው በምዕራፍ 3 ላይ ምዕራፍ 2 ተግባርና ኃላፊነት ነው። ምዕራፍ 3 ላይ የተቀመጠው የመንግስት ግዢና ንብረት ባለስልጣን ተግባርና የሚል ስለሆነ በምዕራፍ 9 ስለ መቋቋም፣ በምዕራፍ 10 ስለ ዋና መስሪያ ቤቱ፣ በምዕራፍ 11 የባለስልጣኑ ዓላማ እንዲሁም የተቀመጠ ስለሆነ ምዕራፍ አንቀጽ 12 ላይ ደግሞ የባለስልጣኑ ስልጣንና ተግባር በሚል ወደ 24 የሚሆኑ ተቀምጠዋል። እነሱን ማቅረብ የሚያስፈልግ ነው የሚሆነው። እነሱን እናያለን። የባለስልጣኑ ስልጣንና ተግባር ባለስልጣኑ የሚከተሉትን ስልጣንና ተግባራት ይኖሩታል። እንግዲህ ባለስልጣኑ ሲባል የመንግስት ግዢና ንብረት ባለስልጣን ነው። ስለዚህ በዚህ አዋጅ ምን ተግባርና ኃላፊነት እንዲያከናውን ተሰጠው የሚለውን ቀጥሎ ማቀርበው ነው የሚሆነው። አንዱ በመንግስት የግዢና ንብረት አሰራር ፖሊሲዎች፣ መርሆችና አፈጻጸሞች ላይ የፌዴራል መንግስትን ማማከር ነው። ለክልሎችና ለከተማ መስተዳድሮች የቴክኒክ ድጋፍ መስጠት። ሌላው በመንግስት ግዢ አፈጻጸምና ንብረት አሰራር ስርዓትና አተገባበር ላይ ጥናትን ማከናወን እንዲሁም በጥናቱ ላይ ተመስርቶ ስርዓቱን ለማሻሻል የሚረዱ የማሻሻያ ሀሳቦችን ለሚኒስትሩ ማቅረብ። ሶስተኛ ከመንግስት መስሪያ ቤቶች የሚቀርብለትን መረጃ መሰረት በማድረግ የመንግስት ግዢና ንብረት አስተዳደር ስርዓትን አፈጻጸም በሚመለከት የተጠቃለለ ዓመታዊ ሪፖርት ለሚኒስትሩ ማቅረብ። ሚኒስትሩ በሚጠይቀው ዝርዝር መሰረት በእያንዳንዱ መንግስት መስሪያ ቤት ስለተከናወነ ግዢ አይነትና መጠን እንዲሁም ንብረት አስተዳደር ጉዳዮች መረጃዎችን መስጠት። እንዲሁም ኃላፊነትን ባለመወጣት የሚያስጠይቁ ጥፋቶች የፈጸመ የመንግስት መስሪያ ቤት ተሿሚ ወይም የተመደበ ሰው ላይ አስተዳደራዊ ቅጣት እንዲወሰን ለሚኒስትሩ ሪፖርት ማቅረብ። ከሚመለከታቸው አካላት ጋር በመተባበር በመንግስት መስሪያ ቤቶች ለሚፈለጉ ተመሳሳይ ንብረቶች ደረጃ ማውጣትና የወጡት ደረጃዎች ወጥነት ባለው መንገድ ስራ ላይ እንዲውሉ ማድረግ። የግዢና ንብረት አሰራር የህግ ማዕቀፍን ስራ ላይ ለማዋል አስፈላጊ የሆኑ መደበኛ የጨረታ ሰነዶችን ማዘጋጀት፣ ማጽደቅ። የግዢ ዝርዝር እና ካታሎግ፣ ልዩ ልዩ ቅጾችን፣ ማኑዋሎችን እንዲሁም የግዢና ንብረት ሙያተኞችና ኃላፊዎች ሊከተሏቸው የሚገባ የስነ ምግባር መርሆችን ማዘጋጀትና ስራ ላይ እንዲውሉ ማድረግ። እንዲሁም
በግዢ አፈጻጸምና በንብረት አወጋገድ ሂደት ጥፋት በመፈጸማቸው ለባለስልጣኑ በቀረበው የጥፋተኝነት ሪፖርቶች ላይ የተሰጡ ውሳኔዎች፣ የኦዲት ውጤቶችና ሌሎች ህዝብ ሊያውቃቸው የሚገቡ ዋና ዋና ጉዳዮችን በኤሌክትሮኒክ ስርዓት መሰረት እንዳስፈላጊነቱ ሌሎች የመገናኛ ዘዴዎችን በመጠቀም ለህዝብ ይፋ ማድረግ፣ ከሚኒስትሩና ሌሎች ከሚመለከታቸው አካላት ጋር በመሆን መስሪያ ቤቶች ካላቸው የስራ ባህሪ በመነሳት ሊኖራቸው የሚገባውን የግዥና ንብረት አስተዳደርና ተያያዥ ስራዎች አደረጃጀት አጥንቶ ማቅረብ፣ ተፈጻሚነቱን መከታተል፣ እንዲሁም በመንግስት ግዢ ወይም በሚወገድ ንብረት ሽያጭ ለመሳተፍ ፍላጎት ያላቸው ተወዳዳሪዎች የሚመዘገቡበትን ዘመናዊ ስርዓትን ማስተዳደር፣ የተቋም እና የሰው ኃይል አቅም ለማጎልበት የሚያስችል የአቅም ግንባታ ስትራቴጂክ እቅድ ማዘጋጀትና የአቅም ግንባታ ስልጠና መስጠት፣ ለመንግስት ግዢ አፈጻጸምና ንብረት አስተዳደር የሚያገለግሉ የመረጃ ቋት ማቋቋም፣ ማጎልበት፣ መጠበቅ እና ወቅታዊነቱ የተጠበቀ እንዲሁም ማድረግ፣ በፌዴራልና በክልል መንግስታት መካከል የተጣጣመ ሃርሞናይዝ የሆነ የመንግስት የግዥና ንብረት አሰራር ስርዓት እንዲኖር እገዛ ማድረግ፣ የመንግስት ግዥና ንብረት አስተዳደር እንዲሁም የመንግስትና የግል አጋርነት ዘርፍ ግዢዎችን አፈጻጸም በራሱ እቅድ እንዲሁም ጥፋት ስለመፈጸሙ ጥቆማ ሲቀርብለት ሂደቱን በማስቆም የስርዓት መጠበቅ ወይም የክዋኔ ኦዲትና ክትትል የማካሄድ እና በግኝቱ መሰረት ተገቢውን እርምጃ እንደ አግባብነቱ በራሱ መውሰድ ወይም ስልጣን ባላቸው ሌሎች አካላት እንዲወሰድ ማድረግ፣ የሚቀርቡ የጥፋተኝነት ሪፖርቶችን በማጣራት የተፈጸመ መሆኑን ሲያረጋግጥ እንደ ጥፋቱ ክብደት ማስጠንቀቂያ የመስጠት፣ ለተወሰነ ወይም ላልተወሰነ ጊዜ በመንግስት ግዢ ወይም የመንግስት ንብረት በሽያጭ ለማስወገድ በሚወጣ ጨረታ እንዳይሳተፉ የማገድ፣ የመንግስት ግዢና ንብረት አሰራር ተግባርን ይህን አዋጅና በዚህ አዋጅ መሰረት የሚወጡ መመሪያዎችን ተከትሎ መፈጸማቸውን መከታተልና መቆጣጠር፣ እንዲሁም ከመስሪያ ቤቶች ከአቅራቢዎች ወይም ከህዝብ የሚቀርቡ ቅሬታዎችን መሰረት በማድረግ ምርመራ ማድረግና እርምት እንዲወሰድ ማድረግ፣ እንደ ሁኔታው አስተዳደራዊ እርምጃ የመውሰድ ስልጣን ላለው አካል ማሳወቅ እና ሌሎችም ሰነዶች፣ መዛግብቶች፣ ሪፖርቶች፣ ማናቸውም ሌሎች ማስረጃዎች ከመንግስት መስሪያ ቤቶች፣ ከተወዳዳሪዎች፣ ከተጫራቾች ወይም ከአቅራቢዎች እና ከሌሎች ማንኛውም ሰው እንዲቀርብለት የማዘዝ እንዲሁም ምስክሮችን በመጥራት ምስክሮችን እና ግዢው ወይም የሚወገድ ንብረት ሽያጭ የሚመለከታቸው ወገኖች ቃላቸውን በመሐላ እንዲሰጡ የማድረግ፣ ወንጀል እንዲታይ ማድረግ አስፈላጊ ነው ብሎ ሲያምን ለሚመለከተው የህግ አካል ማሳወቅ፣ እንደ አስፈላጊነቱ አግባብነት ካላቸው አካላት ጋር በመተባበር ሙያተኞች ሊኖራቸው የሚገባውን እውቀትና ክህሎት መወሰን፣ የሙያ ብቃት የማረጋገጫ ምስክር ወረቀት መስጠት፣ ሙያተኞችን መመዝገብና መቆጣጠር፣ የግዥና ንብረት አሰራር ሙያተኞች ማህበር እንዲቋቋም ድጋፍ ማድረግ፣ እንዲሁም የሚቋቋመው የሙያተኞች ማህበር በህግ የሚሰጠውን ኃላፊነት መወጣት በሚችልበት አቋም ላይ ሲደርስ እንደ ሁኔታው ከላይ የተዘረዘሩትን ተግባራት እንዲያከናውኑ ውክልና መስጠት፣ አግባብነት ባለው የክልል መንግስት አካል በክልሉ የመንግስት ግዥና የሚወገድ ንብረት ሽያጭ ላይ እንዳይሳተፍ የታገደ ተጫራች ወይም አቅራቢ በፌዴራል መንግስት መስሪያ ቤቶች ግዢ እና የሚወገድ ንብረት ሽያጭ ላይ እንዳይሳተፍ ማገድ፣ ለመንግስት ግዢና ንብረት አሰራር ሙያ እድገት ከሚሰሩ እና በዘርፉ ለመሳተፍ ፍላጎት ካላቸው አካላት ጋር ተቋማዊ ግንኙነት በመፍጠር ተባብሮ መስራት፣ በፌዴራል መንግስት መስሪያ ቤት ስር ያልሆነን የፌዴራል መንግስት ንብረት ወይም በህግ ወይም ስልጣን ባለው ፍርድ ቤት በተሰጠ ውሳኔ የፌዴራል መንግስት ንብረት እንዲሆን የተደረገን ማንኛውንም ንብረት በመንግስት ንብረትነት የመያዝ፣ የማስተዳደር፣ በሚኒስትር ውሳኔ መሰረት እንዲወገድ የማድረግ እንዲሁም ከሚመለከታቸው አካላት ጋር በመሆን በጤና ወይም በአካባቢ ጉዳት ላይ የሚያስከትሉ ጊዜያቸው ያለፈባቸው አደገኛ ኬሚካሎች ወይም የኬሚካል ውጤቶች፣ ከአገልግሎት ውጭ የሆኑ የአገልግሎት እቃዎች፣ መድኃኒቶች፣ ጨረራ መንጪ እቃዎች፣ የኢንዱስትሪ ዝቃጮች፣ የግብርና ተረፈ ምርቶችና
አጠባበቅ እንዲሁም አወጋገድ ላይ ጥናት በማከናወን የአሰራር ስርዓት እንዲዘረጋ የማድረግ በዚያ አዋጅ መሰረት በሚኒስትሩ የተዘረጋውን ዘመናዊ የግዥና ንብረት አስተዳደር የኤሌክትሮኒክስ ስርዓትን መቆጣጠር እንዲሁም በዚያ አዋጅና ሌሎች አንቀጾች እና አግባብነት ባላቸው ሌሎች ህጎች ለባለስልጣኑ የተሰጡትን ስልጣንና ተግባራት መወጣት በሚል ወደ 24 የሚደርሱ ተግባርና ኃላፊነቶች ተሰጥተውታል። ይሄም በአዋጁ አንቀጽ 12 ላይ ተደንግጓል። ሌላው የባለስልጣኑ አቋም፣ የባለስልጣኑ ዳይሬክተር ስልጣንና ተግባራት እንዲሁም ደግሞ የዋና ዳይሬክተር የምክትል ዋና ዳይሬክተር ስልጣንና ተግባር ምንድነው? በጀትን የሂሳብ መዝገብን በተመለከተ በዝርዝር ተቀምጠዋል። እሱን ማየት ይቻላል። ሌላው ምዕራፍ 4 ላይ የተቀመጠው መሰረታዊ የመንግስት ግዢና የንብረት አስተዳደር ድንጋጌዎች በሚል ምዕራፍ አንቀጽ 18 ላይ የግዢና ንብረት አስተዳደር ቅድም በተመለከተ ምን መሆን እንዳለበት በዝርዝር ተደንግጓል። እሱን ማየት ይቻላል። ሌላው የግዢና ንብረት አስተዳደር ሰነዶች ስለመያዝ ነው። ይሄ በአንቀጽ 19 ላይ በስፋት ተቀምጧል። ስለዚህ የግዢና ንብረት አስተዳደር ሰነዶች ስለመያዝ በሚል የተደነገገውን ማየት ይቻላል። ስለዚህ ለምሳሌ አንዱን እንኳን ብናይ የ19 ላይ የተቀመጠው የመንግስት መስሪያ ቤቶች ከመንግስት ግዢና የንብረት አስተዳደር ጋር የተያዙ ሰነዶችን ግዢው ከተፈጸመበት ወይም ደግሞ ንብረቱ ከተወገደበት ቀን አንስቶ እስከ 10 ዓመት በኤሌክትሮኒክስ ስርዓት ይዘው ማቆየት አለባቸው በሚል ሰነዶችን በተመለከተ ተደንግጓል ማለት ነው። ሌላው ዝርዝር ነገሮች አሉት። እነሱን ማየት ይቻላል። የትኞቹ ሰነዶች ነው ይፋ መደረግ ያለባቸው የሚለው። ሌላው በአንቀጽ 20 ላይ የተደነገገው አድሎ ያለማድረግ ነው። ሌላኛው ልዩ አስተያየትን በተመለከተ አንቀጽ 21 ላይ የተደነገገው ዝርዝር ሁኔታዎችን አፈጻጸሙ በዚህ አዋጅ መሰረት በሚወጣው መመሪያ ላይ በሚወሰነው መሰረት በጨረታ ግምገማ ወቅት ለሚከተሉ ልዩ አስተያየት ይደረጋል በሚል ተደንግጓል። እነሱም በኢትዮጵያ ለተመረቱ እቃዎች ለኢትዮጵያውያን ከምክር ውጭ የሆነ አገልግሎት ሰጪዎች፣ አማካሪዎች እና ስራ ተቋራጮች በውጭ ሀገር ድርጅቶች እና በሀገር በቀል ድርጅቶች መካከል ለሚመሰረት ጥምረት ወይም የሽርክና ወይም የሽሙር ማህበር ወይም በማምረት ስራ ላይ ለተሰማሩ ጥቃቅንና አነስተኛ ማህበራት፣ አካል ጉዳተኞች እና የነጋዴ ሴቶች ማህበራት እንዲሁም የቴክኖሎጂ ፈጠራ ውጤቶች በሚል እንዲሁም ደግሞ የስራ ዕድል ፈጠራ ተቋማት ብቻ የሚሳተፉበት ግዢና ዝርዝር አፈጻጸም በዚህ አዋጅ መሰረት በሚወጣው መመሪያ ይወሰናል በሚል እነዚህ ተደንግገዋል ማለት ነው። ስለዚህ ከአሁን በፊት በነበረው 649/2001 አዋጅ ላይ ያልነበሩ አዳዲስ ነገሮችን አካቷል ማለት ነው ይሄ አዋጅ። እነሱም አካል ጉዳተኞችን፣ የነጋዴ ሴቶች ማህበራትን እንዲሁም የቴክኖሎጂ ፈጠራ ውጤቶች ልዩ አስተያየት እንደሚደረግላቸውና የስራ ዕድል ፈጠራ ተቋማት ብቻ የሚሳተፉበት ግዢ ሊኖር እንደሚገባ አስቀምጧል። ዝርዝር አፈጻጸሙን በተመለከተ በመመሪያው እንደሚወሰን አስቀምጧል። ሌላው ስለ ግንኙነት አግባብ እንዲሁም ደግሞ ቋንቋን በተመለከተ ዝርዝር ነገሮችን አስቀምጧል። ለምሳሌ በአንቀጽ 23 ላይ የቋንቋ አጠቃቀምን በተመለከተ ለብሔራዊ ጨረታ የሚዘጋጀው የጨረታ ሰነድ እና ጨረታው የሚካሄድበት ቋንቋ አማርኛ ይሆናል። ሆኖም ለግዢው ወይም ለሚወገደው ንብረት ሽያጭ አካሄድ አመቺና ፍትሐዊ ውድድርን የማይገድብ መሆኑ ሲታመንበት የጨረታ ሰነዱ የተወሰኑ ክፍሎች እና የመጨረሻ ሰነድ በእንግሊዝኛ ቋንቋ እንዲዘጋጅ የመንግስት መስሪያ ቤቱ ሊፈቅድ ይችላል በሚል ተደንግጓል አንቀጽ 23 ላይ። ሌላው ለዓለም አቀፍ ግዢ ጨረታ ማስፈጸም የሚዘጋጁት ማናቸውም ሰነዶች በእንግሊዝኛ ቋንቋ መሆን ይኖርባቸዋል በሚል ተቀምጧል። ሌላው አንቀጽ 24 ላይ የተቀመጠው የተወዳዳሪዎች ቅድመ ብቃትን በተመለከተ ነው። ዝርዝር ነገሮች ምናምን ተብሎ ተቀምጠዋል። እዛ ላይ አንዲት ነገር ላይ ተጨማሪ ነገር ተደርጋ የመጣች እሷ ላይ አጽንኦት ሰጥቼ አቀርባለሁ። ሌላው
እሷ ምንድነው የምትለው የታደሰ የንግድ ስራ ፍቃድ ያለውና በኢትዮጵያ የግብርና ታክስ ህጎች በተደነገገው መሰረት የግብርና የታክስ ግዴታውን የተወጣ እንዲሁም በኢትዮጵያ ውስጥ የንግድ እንቅስቃሴ የሌለው የውጭ ሀገር ድርጅት ከሆነ በተቋቋመበት ሀገር የተሰጠ ህጋዊ የንግድ ፍቃድና የታደሰ ንግድ ምዝገባ ምስክር ወረቀት ፍቃዱን ወይም የንግድ ምዝገባ የምስክር ወረቀቱን በሰጠው ሀገር በሚገኝ የኢትዮጵያ ኤምባሲ በማረጋገጥ የቀረበ ይላል። ስለዚህ የተወዳዳሪዎችን ቅድመ ብቃት ማረጋገጥን በተመለከተ በአንቀጽ 24 ከተደነገጉት መካከል አንዱ ይሄ ነው። ሌሎቹን ዝርዝር ነገሮችን ማንበብ ወይም ደግሞ ማየት ይቻላል። ሌላው አንቀጽ 25 ላይ የተቀመጠው የቴክኒክ ፍላጎት መግለጫን በተመለከተ ነው። በዚህ አዋጅ የቴክኒክ ፍላጎት መግለጫን በተመለከተ ዝርዝር ነገሮችን አስቀምጧል። እሱን ማየት ይቻላል። 25(1), 25(2), 25(3) በሚል ዝርዝር ነገሮችን ዘርዝሮ አስቀምጧቸዋል። እነሱን ምንድነው የቴክኒክ ፍላጎት መግለጫ ሲዘጋጅ ማየት ያለብን ወይም ደግሞ ማድረግ ያለብን የሚሉትን ነገሮች ማየት ይቻላል። ምናልባት አጽንኦት ለመስጠት ያክል ከተቀመጡት መካከል በአዋጁ አንቀጽ 25(3) ላይ የተቀመጠውን አሁን ማቅረብ እችላለሁ። ስለዚህ በ25(3) ላይ የተቀመጠው ምንድነው? የቴክኒክ ፍላጎት መግለጫን በተመለከተ በመንግስት መስሪያ ቤቱ የሚዘጋጀው የቴክኒክ ፍላጎት መግለጫ እስከተቻለ ድረስ በዲዛይን ወይም ባህሪያትን በመዘርዘር ላይ ሳይሆን በጠቀሜታ ላይ በሀገራዊ ደረጃ የወጣለት ሲሆን ደረጃውን ወይም ዓለም አቀፍ ተቀባይነት ያላቸውን ደረጃዎች ወይም የንግድ ቃላት ወይም የግንባታ ኮዶች መሰረት አድርጎ መዘጋጀቱን ሰፊ ውድድርን የሚጋብዝና ውድድርን ሊገድቡ የሚችሉ መግለጫዎች ያላካተቱ መሆኑን ለህይወት ዘመን ወጪ ትንተና የሚያስፈልጉ መመዘኛዎችን ያካተተ መሆኑን የሚገዛው ዕቃ ከምክር ውጪ የሆነ አገልግሎት ወይም የግንባታ ስራ ከባባዊ ብክለትን የማያስከትል መሆኑን ማረጋገጥ የሚያስችሉ መመዘኛዎችን የያዘ መሆኑን ማረጋገጥ ይኖርበታል በሚል ተደንግጓል። ስለዚህ የቴክኒክ ፍላጎት መግለጫ ሲዘጋጅ እነዚህ ነገሮች ግምት ውስጥ ማስገባት አለበት ማለት ነው። ሌላው ጨረታ ሙሉ በሙሉ ወይም በከፊል ውድቅ ስለማድረግ ነው። ያው በአዋጁ አንቀጽ 26 ላይ ተገልጿል። ጨረታ ሙሉ በሙሉ ወይም በከፊል የመሰረዝ መብት የመስሪያ ቤቱ ነው። ነገር ግን አንድ የመንግስት መስሪያ ቤቶች ከሚከተሉት በአንዱ ወይም ከአንድ በላይ በሆኑ ምክንያቶች የግዢ ወይም የንብረት ሽያጭ ውል ከመፈረሙ በፊት ልብ በሉ፣ ውል ከመፈረሙ በፊት ነው መሰረዝ የሚቻለው። ስለዚህ ውል ከመፈረሙ በፊት ጨረታን ወይም የመጫረቻ ሰነድን በማናቸውም ጊዜ ሙሉ በሙሉ ወይም በከፊል ውድቅ ማድረግ ይችላሉ በሚል ተደንግጓል። ስለዚህ ይሄ ድንጋጌ አንቀጽ 26 ላይ ነው የምናገኘው። ምንድናቸው የሚለውን ለግንዛቤ ያክል እናያቸዋለን። ምንድነው? አንዱ በግዢ አፈጻጸምና ንብረት ሽያጭ ሂደት ላይ ውጤቱን ሊያዛባ የሚችል ስህተት መፈጸሙ ከተረጋገጠ፣ ሌላኛው ፍላጎት ከተቀየረ፣ ሌላው ተጫራቾች በጨረታ ሰነዱ ላይ የተቀመጠውን ዝቅተኛ መስፈርት የማያሟሉ ከሆነ፣ ሌላው በጨረታ የቀረበው ዋጋ ከኢትዮጵያ ስታትስቲክስ አገልግሎት ከሚያሰራጨው ዋጋ የገበያ ዋጋ ወይም ከኢትዮጵያ ስታትስቲክስ ማግኘት ካልቻል ከአምራች እንደ ቅደም ተከተላቸው ወይም ደግሞ ከመስሪያ ቤቶች በሚቀርብለት ጥያቄ መነሻነት ባለስልጣኑ በሚሰጠው ትዕዛዝ መሰረት በማዕከል በሚከናወን የገበያ ዋጋ ጥናት መሰረት ከሚገኘው ዋጋ አንጻር ከፍተኛ ልዩነት ያለው ሲሆን ወይም የግንባታ ስራ ግዢ ሲሆን የቀረበው ዋጋ እጅግ አነስተኛ ወይም ደግሞ የተጋነነ ዋጋ ሆኖ ሲገኝ ወይም ደግሞ በጨረታ አሸናፊ የሆነው ተጫራች የሰጠው ዋጋ የግዢ ፈጻሚ መስሪያ ቤቱ ለግዢ ከያዘው በጀት በላይ ሲሆንና የበጀቱን ልዩነት ከሌላ ምንጭ ማሟላት የማይቻል ወይም ከሚሸጠው ንብረት የጨረታ መነሻ ዋጋ በታች ሲሆን ወይም ደግሞ ተጫራቾች የግዢ ወይም የንብረት ሽያጭ ሂደቱን ለማዛባት በመመሳጠራቸው ወይም ሌሎች ከስነ ምግባር ውጪ የሆኑ ድርጊቶች በመፈጸማቸው ምክንያት በቂ ውድድር አለመደረጉ ሲረጋገጥ ብቻ ጨረታን ወይም ሙሉ በሙሉ ወይም በከፊል መሰረዝ እንደሚቻል ተደንግጓል ማለት ነው።
ሌላው በአንቀጽ 27 ላይ ዘመናዊ የግዢና የንብረት አስተዳደር ስርዓት ስለመዘርጋቱ እና እንዲሁም ደግሞ ባለስልጣኑ ይሄ የተዘረጋውን የመንግስት የኤሌክትሮኒክ ግዢ ስርዓትን የመቆጣጠር የማስተዳደር አቅም መፈጠሩን የማረጋገጥ እና ሌሎች ዝርዝር ተግባራትን ምን ማከናወን እንዳለበት ተደንግጓል። እሱን ማየት የሚቻል ነው የሚሆነው። ሌላው በአዋጁ አንቀጽ 28 ላይ ዘላቂነት ያለው የግዢና ንብረት አስተዳደርን ተፈጻሚነት ስለማድረግ በሚል ዝርዝር ነገሮች ተደንግገዋል። ለምሳሌ 28(1) ላይ የመንግስት መስሪያ ቤቶች እንደ ግዢው ባህሪ ከአካባቢ ብክለት የጸዳ መልሶ መጠቀምን፣ የህይወት ዘመን ወጪ ትንተናን እና የማህበረሰብ ተጠቃሚነትን ከግምት ውስጥ ያስገባ ዘላቂነት ያለው የግዢ አፈጻጸም አሰራርን በፍላጎት መግለጫ፣ በመገምገሚያ መስፈርት፣ በውል ቃላትና ሀረጎች ዝግጅት ወቅት እንዲሁም በውል አፈጻጸም ቁጥጥር ወቅት ተግባራዊ ያደርጋሉ በሚል ተደንግጓል። ሌላው ዝርዝር ዘላቂነት ያለው የግዢ አፈጻጸም ስርዓት ዝርዝር አተገባበር በተመለከተ በመመሪያው የሚወሰን መሆኑን ደንግጓል። ሌላው የመንግስት ግዢና ንብረት አስተዳደር ስነ ምግባርን በተመለከተ በአዋጁ አንቀጽ 29 ላይ ተቀምጧል። እነሱን ማየት ተገቢ ነው። ሌላው በምዕራፍ 5 ላይ የተቀመጠው የግዢ ዘዴዎችና ስልቶች ነው። እንግዲህ በዚህ ምዕራፍ ስር የግዢ ዘዴዎችና ስልቶች ተቀምጠዋል። የተፈቀዱ የግዢ ዘዴዎች እነማን ናቸው የሚለው አንቀጽ 30 ላይ በግልጽ ተቀምጠዋል። በማናቸውም የመንግስት መስሪያ ቤት ግዢ አፈጻጸም የሚከተሉት የግዢ ዘዴዎች ስራ ላይ ይውላሉ በሚል በ649(6) የግዢ ዘዴዎች ብለን የምናውቃቸውን እዚህ ደግሞ በ4 የተፈቀዱ የግዢ ዘዴዎች በሚል በ4 አስቀምጧቸዋል። እነሱም ግልጽ ጨረታ፣ በማጣሪያ የሚከናወን ጨረታ፣ ውስን ጨረታ፣ በቀጥታ የሚፈጸም ግዢ በሚል በዝርዝር ተቀምጠዋል። ግልጽ ጨረታ እንደሚታወቀው የሀገር ውስጥና ብሔራዊ ግልጽ ጨረታና ዓለም አቀፍ ግልጽ ጨረታ ነው። በማጣሪያ የሚከናወን ጨረታ ደግሞ በስሩ 3 ነገሮችን እንዲይዝ ተደርጎ አንዱ 2 ደረጃን ነው። ሁለተኛው ቅድመ ግምገማን ነው። ሶስተኛ የፍላጎት ማጣሪያ ነው በሚል ሌላ ውስን ጨረታ ላይ ደግሞ ውስን ጨረታ ላይ ከአሁን በፊት የምናውቀው አንድ የውስን ጨረታ የተባለው አሁን የተገደበ ጨረታ በሚልና የዋጋ ማቅረቢያ በሚል ሁለቱን ውስን ጨረታ እንዲይዝ አድርጎ ሌላው በቀጥታ የሚፈጸም ግዢ ነው። እነዚህን ዝርዝር ነገሮችን በዚህ ምዕራፍ ላይ አስቀምጧል። ስለዚህ በአንቀጽ 30 ላይ ዝርዝር ነገሮቹ የተቀመጡ ስለሆነ እነሱን ማየት ይቻላል። ስለሆነም ግልጽ ጨረታ እንደተባለው ቀደም ብዬ ጠቅሼዋለሁ። በማጣሪያ የሚከናወን ጨረታ ቀደም ብዬም ያነሳሁት ነው። የ2 ደረጃን፣ የቅድመ ብቃት ማረጋገጫን ወይም የፍላጎት መጠየቂያን የሚያካትት ነው። ሌላው እነዚህን በተመለከተ ዝርዝር አፈጻጸማቸውን በመመሪያው እንደሚጠቀስ አስቀምጧል። ሌላው ውስን ጨረታን በተመለከተ አንቀጽ 33 ነው። ቀደም ብዬ እንደገለጽኩት በውስን ጨረታ ውስጥ የውስን ጨረታንና ራሱን ውስን ጨረታን ለተገደበ ጨረታ የተገደበ ጨረታ ብሎታል። ሌላው ደግሞ በዋጋ ማቅረቢያ ለሚፈጸም ግዢን ሁለቱን እንዲይዝ ተደርጎ ውስን ጨረታ ተብሎ ተቀምጧል። እሱም በአዋጁ አንቀጽ 33 ላይ በዝርዝር ተቀምጠዋል። ሌላው ውስን ጨረታ የተገደበ ጨረታን በተመለከተ የተገደበ ጨረታ በቁጥር በተገደቡ ተጫራቾች መካከል ውድድር በማካሄድ ከግልጽ ጨረታ ጋር ተመሳሳይ በሆነ ስርዓት የሚፈጸም ግዢ ሲሆን የመንግስት መስሪያ ቤቶች በተገደበ ጨረታ ግዢ መፈጸም የሚችሉት ከሚከተሉት ሁኔታዎች ውስጥ አንዱ ሲሟላ ይሆናል በሚል ተቀምጠዋል። እነሱም ማማን ናቸው? ዝርዝራቸውን ማየት እንችላለን። አንዱ እንግዲህ አዋጁ ላይ በተቀመጠው መሰረት ለመግዛት የተፈለገው እቃ ከምክር ውጪ የሆነ አገልግሎት፣ የምክር አገልግሎት ወይም ደግሞ የግንባታ ስራ ከተወሰኑ አቅራቢዎች ብቻ
ወይም ድርጅቶች ብቻ የሚገኝ መሆኑ በዚህ አዋጅ መሰረት በሚወጣ መመሪያ በሚቀመጠው ስርዓት ሲረጋገጥ ነው። ሌላው እንግዲህ የግዢው መጠን ሚኒስትሩ በሚያወጣው መመሪያ ለተገደበ ጨረታ ከተቀመጠው የገንዘብ ጣሪያ ያልበለጠ ሲሆን እና እንዲሁም ሶስተኛ ላይ የተወዳዳሪዎችን ተሳትፎ በማይገድብ ሁኔታ የተዘጋጀ የጨረታ ሰነድ በመጠቀም ቢያንስ አንድ ጊዜ ግልጽ ጨረታ ወጥቶ ተወዳዳሪ ወይም የመስሪያ ቤቱን ፍላጎት የሚያሟላ ተጫራች ያልተገኘ ሲሆን ከነዚህ እንግዲህ አሁን ከተጠቃቀስኳቸው ከሶስቱ አንዱን ሲያሟላ በተገደበ ጨረታ መጠቀም እንደሚቻል አዋጁ በግልጽ አስቀምጧል። ሌላው በዋጋ ማቅረቢያ የሚፈጸም ግዢ ነው። እሱንም በግልጽ የተቀመጠ ስለሆነ እሱን ማየት ይቻላል። ሌላው የተጨማመሩ ሌሎች ነገሮች አሉ። እሱን የምታነቧቸው ሆኖ ለምሳሌ 6 ላይ የተቀመጠው በፌዴራል መንግስት ያሉ የትምህርት ተቋማት የምግብ አቅርቦቶችና ሸቀጣ ሸቀጦችን በማምረት ዘርፍ ከተሰማሩ ህብረት ስራ ማህበራት ወይም ከአምራች ወይም ከአስመጪ በዋጋ ማቅረቢያ ግዢ የሚፈጸሙበት የተለየ አሰራር በመመሪያው ላይ እንደሚቀመጥ ተደንግጓል። እሱም መመሪያውም ያካተተው ነው የሚሆነው። ሌላው በዋጋ ማቅረቢያ የሚፈጸም ግዢ በመንግስት መስሪያ ቤቶች ዓመታዊ የግዢ እቅድ ውስጥ መካተት እንዳለበት አስገዳጅ ሁኔታ በማጋጠሙ ምክንያት ከእቅድ ውጪ የሚፈጸም የዋጋ ማቅረቢያ ግዢ በመንግስት መስሪያ ቤቱ የበላይ ኃላፊ መፈቀድ እንደሚኖርበት በዋጋ ማቅረቢያ ለሚፈጸም ግዢ አማራጭ ተወዳዳሪዎች እስካሉ ድረስ በተደጋጋሚ የተወሰኑ ተወዳዳሪዎች ብቻ በመጋበዝ ማወዳደር አይቻልም በሚል እንዲሁም ደግሞ የመንግስት መስሪያ ቤት ውስጥ ከተቻለ ድረስ በዘርፉ ለተሰማሩ ሌሎች ተወዳዳሪዎች ተመጣጣኝ የመወዳደር ዕድል መሰጠቱን ማረጋገጥ አለበት በሚል በግልጽ ተደንግጓል። ሌላው በቀጥታ የሚፈጸም ግዢ ነው። ይህም በተመለከተ ምን ሲሟላ ነው? 34 ላይ በአዋጁ አንቀጽ 34 ተቀምጧል። ምን ሲሟላ ነው በቀጥታ ግዢ የሚፈጸመው የሚለውን ይሄ ውድድርን ለማስቀረት ዓላማ ሳይሆን ቅድመ ሁኔታዎችን በማስቀመጥ ምን ቅድመ ሁኔታዎች ሲሟሉ ነው የሚለው በዝርዝር አስቀምጧል። እሱን ማየት ይቻላል። በአዋጁ አንቀጽ 34 ላይ ተቀምጠዋል። 34 1 ከሀ ጀምሮ በዝርዝር ሐመርሃ መሰረሰ ሸ በሚል እስከ ነ ድረስ ተቀምጧል። እነዚህን እዚህ የተቀመጡትን ቅድመ ሁኔታዎች ሲያሟሉ በቀጥታ መፈጸም እንደሚችሉ የተደነገገ ስለሆነ አንዳንዶቹን ለማስታወስ ያክል ብቻ ማንሳት እንችላለን። አንዱ ከአንድ ተወዳዳሪ ብቻ ሲገኝ መሆኑን፣ ሌላኛው ግዢው በጣም አስቸኳይ ከመሆኑ የተነሳ ወዲያውኑ ካልተፈጸመ በሰው ሕይወትና ንብረት ከባድ ችግር የሚፈጥር መሆኑ፣ በመስሪያ ቤቱ ስራ አፈጻጸም ላይ ጉዳት የሚያስከትል መሆኑ ሲረጋገጥ፣ ሌላው የጨረታ ሰነድ ችግር ምክንያት ካልሆነ በስተቀር የሚፈለገው አቅርቦት በሌሎች የግዢ ዘዴዎች ማሳካት ያልተቻለ መሆኑ ሲረጋገጥ፣ ሌላው መለዋወጫና የመሳሰሉትን ግዢዎች ከመጀመሪያው አቅራቢ መግዛት ሲያስፈልግ፣ ሌላው ተጨማሪ የግንባታ ስራዎች ከመጀመሪያው ውል ነጥሮ ማሰራት የማይቻል ሲሆን፣ ሌላው ከምክር ውጭ የሆኑ አገልግሎቶች ወይም የምክር አገልግሎት ስራዎች ወይም አቅርቦቶች የመጀመሪያው ውል አጥጋቢ ሆኖ ሲገኝ፣ ሌላው የመንግስት መስሪያ ቤቶች ለሚኖራቸው የተለየ የግዢ ፍላጎት በለቀማ ከገበያ ማሟላት ሲያስፈልግ፣ ሌላው ሽያጩ ለአጭር ጊዜ የሚቆይ ከሆነ ለመንግስት መስሪያ ቤቱ ልዩ ጥቅም በሚያስገኝ ሁኔታ የሚፈጸምና በመደበኛ አቅራቢነት ከተሰማሩ ተወዳዳሪዎች ሊገኝ የማይችል ዕቃ ወይም አገልግሎት ግዢ ሲሆን፣ ሌላው ደግሞ የመንግስት ባለበጀት መስሪያ ቤቶች ለሚኖራቸው የዕቃና አገልግሎት ግዢ ፍላጎት ወጪን በመሸፈን ከሌላ ከመንግስት መስሪያ ቤት ባለበጀት መስሪያ ቤት ግዢ መፈጸም ሲያስፈልግ እና እንዲሁም ሚስጥራዊ ግዢዎች በሚል አስቀምጧቸዋል። እነሱን ማየት ይቻላል። ሌላው በአንቀጽ 35 ላይ የገበያ አማራጮችን አስቀምጧል። እነሱን
ማየት ያስፈልጋል። ሌላኛው በአንቀጽ 36 ላይ የተቀመጠው የግዢ ስልቶች ናቸው። ይሄ በነባሩ አዋጅ ላይ ያልነበረ በዚህ አንቀጽ 36 ላይ ግን በዝርዝር ያስቀመጣቸው ነው። አንዱ ስትራቴጂ ግዢ ነው። ሌላው በማዕቀፍ የሚፈጸም ግዢ ነው። የጋራ ግዢ፣ በሊዝ ስምምነት የሚፈጸም ግዢ፣ በራስ ኃይል የሚፈጸሙ ስራዎች ግዢ፣ የተርነኪ እና የኤሌክትሮኒክ ልውውጥ ሐራጅ በሚል ተቀምጠዋል። እነሱ ምንድን ናቸው የሚሉ ዝርዝር ነገሮችን በውስጡ ይዟል። ለምሳሌ ስትራቴጂያዊ ግዢ የሚባለው በሚኒስትሩ የሚወሰን ነው። እንዲሁም ደግሞ ይህንን የጋራ መጠቀሚያ እቃዎችን በሚገዛው በመንግስት ግዢ አገልግሎት የሚፈጸሙ ግዢዎች ናቸው። ሌላው የጋራ ግዢ የሚባለው ሁለት ወይም ከሁለት በላይ የሆኑ መስሪያ ቤቶች በጋራ የሚፈጽሟቸው ግዢዎች ናቸው። እነዚህ ግዢዎች የጋራ መጠቀሚያ እቃዎችን በጋራ በማዕከል የሚፈጽመው ግዢ የማይፈጽማቸው መሆኑን አረጋግጦ የሚፈጸም ነው። ዝርዝር ድንጋጌውን በመመሪያ የሚወሰን ነው የሚሆነው። ሌላው በሊዝ ስምምነት መሰረት ግዢ የሚፈጸምበት ነው። ይሄ ዝርዝር አፈጻጸሙን በተመለከተ በመመሪያው የሚወሰን ነው የሚሆነው። ሌላኛው የመንግስት መስሪያ ቤቱ የራሱን የሰው ኃይልና መሳሪያ በመጠቀም ያለ ጨረታ ሂደት በራሱ ግንባታን ወይም ከምክር ውጭ የሆኑ አገልግሎት ስራን የሚያከናውንበት የግዢ ስልት ነው። የዚህም ዝርዝር አፈጻጸሙን በተመለከተ በመመሪያው የሚወሰን ነው የሚሆነው። ሌላው የመንግስት መስሪያ ቤቶች ራሳቸውን ችለው በተለየ ጨረታ ሊፈጸሙ የሚችሉ የአንድ ፕሮጀክት አካል የሆኑ ግዢዎችን በማቀናጀት በአንድ ጨረታ መፈጸም አዋጭና ጠቀሜታ እንደሚኖረው ሲያምኑ ግዢውን በተርነኪ ግዢ መፈጸም የሚችሉ ሲሆን ዝርዝር አፈጻጸሙን በተመለከተ በመመሪያው የሚወሰን ይሆናል ነው የሚለው። ሌላው የኤሌክትሮኒክ ልውውጥ ሐራጅ ጨረታ የኤሌክትሮኒክ ዘዴን በመጠቀም ተጫራቾች በመስሪያ ቤቶች ለሚፈለጉ እቃዎችና ከምክር ውጭ የሆኑ አገልግሎቶች ዋጋቸውን እየቀነሱ የሚወዳደሩበት ስልት ሲሆን ዝርዝር አሰራሩ በመመሪያው የሚወሰን መሆኑን ደንግጓል ማለት ነው። ምዕራፍ 6 ላይ ስለ የመንግስት ንብረት አያያዝና አጠቃቀም አወጋገድን በተመለከተ ነው። 37 ላይ አጠቃላይ መርህ ንብረት፣ 38 ላይ ንብረት የመያዝ ዓላማ፣ 38 አጠቃቀምና ጥገናን፣ 39 ላይ የመንግስት ንብረት ስለማስተዳደር ተቀምጠዋል። 40 ላይ የመንግስት ንብረት አስተዳደር ስለማስተዳደር ተቀምጠዋል። ለምሳሌ 40 ላይ ከተቀመጠው መካከል የመንግስት መስሪያ ቤት የበላይ ኃላፊ እነዚህን ዝርዝር ተግባራቶች ማከናወን አለበት በሚል ተቀምጧል። አንዱ የመንግስት ንብረት አስተዳደር የህይወት ዘመን ስርዓት የተከተለ መሆኑን፣ ሁለተኛ በመስሪያ ቤቱ ስር ያለ የመንግስት ንብረት ከተያዘበት ከአገልግሎት ውጪ እስከሆነበት ቀን ድረስ ንብረቱን አገልግሎት ያቋረጠበትን ጊዜ፣ የንብረቱን አይነት፣ ብዛቱንና ያስከተለውን ወጪ የሚያሳይ ዝርዝር ተመዝግቦ መያዙን፣ ማናቸውን ቋሚ ንብረት የመጠበቅ ኃላፊነት በመጀመሪያ ደረጃ ንብረቱን እንዲገለገሉበት ኃላፊነት ለተሰጣቸው ሰራተኞች መሰጠቱን እና በቋሚ ንብረት መዝገብ የጠባቂዎቹ ዝርዝር በእነርሱ ጥበቃ ስር ያሉትን ቋሚ ንብረቶች የሚገኙበትን ሁኔታ መመዝገቡን፣ ወዲያው ጥቅም ላይ የማይውሉ አላቂ ንብረቶች በመስሪያ ቤቱ የሚመለከተው የንብረት ስራ ክፍል በንብረት ዝርዝር መዝገብ ውስጥ መካተታቸውንና ለጥበቃቸው ኃላፊ መመደቡን፣ ልዩ ቋሚ ንብረቶች በተጠቃሚዎች ካርድ ላይ ተመዝግበው የተለየ ቁጥጥር የሚደረግባቸው መሆኑን ማረጋገጥ አለበት በሚል ተደንግጓል። ማንኛውም የመንግስት ንብረት ቢያንስ በዓመት አንድ ጊዜ መቆጠር እንዳለበት ተደንግጓል። የመንግስት ንብረት ትክክለኛ ዋጋ ለመወሰን ሳይቻል ሲቀር ግምቱ በዚህ አዋጅ በሚወጣው መመሪያ መሰረት እንደሚወሰን፣ በመንግስት ቋሚ ንብረት ላይ የእርጅና ቅናሽ መሰላት እንዳለበት፣ የመንግስት መስሪያ ቤቶች በተፈጥሯዊ ባህሪያቸው ምክንያት በትነትና በፈሳሽ የሚፈጠሩ ብክነቶችን ለማካካስ ለዚህ ዓላማ ማስፈጸሚያ በዚህ አዋጅ በሚወጣው መመሪያ መሰረት ተፈጻሚ ማድረግ ይኖርባቸዋል በሚል ተደንግጓል ማለት ነው። ይህንን በአዋጁ አንቀጽ 40 ላይ በግልጽ አስቀምጦታል። እንዲሁም በአዋጁ አንቀጽ 41 ላይ መጠበቅና መንከባከብን በተመለከተ የመንግስት ንብረት ስለማስወገድ በተመለከተ አስቀምጧል። ስለዚህ አንቀጽ 43 ላይ ንብረትን ስለማስወገድ መሟላት የሚገባቸው ሁኔታዎች አስቀምጧል። ማንኛውም የመንግስት መስሪያ ቤት ንብረት ማስወገድ የሚችለው
ከሚከተሉት ሁኔታዎች አንዱ ተሟልቶ ሲገኝ ብቻ ነው። ከነዚህ ውጪ ንብረትን ማስወገድ የማይቻል መሆኑን በግልጽ አዋጁ ደንግጓል። እነሱም አንዱ ንብረቱን ለማስወገድ ንብረቱ ለመስሪያ ቤቱ ዓላማዎች የማይፈለግ ሲሆን፣ ሌላው ንብረቱን ይዞ መቀጠል የሚያስከትለው ወጪ ከፍተኛ በመሆኑ ንብረቱን ማስወገድ የተሻለ አማራጭ ሆኖ ሲገኝ፣ ሌላው በልዩ ምክንያት ንብረቱ የሚፈለግበትን አገልግሎት በብቃት መስጠት የማይቻል ወይም ከአገልግሎት ውጪ ሲሆን፣ ወይም መስሪያ ቤቱ ከሚኖረው የአጭር የመካከለኛና የረጅም ጊዜ የስራ እቅድ ንብረቱ ትርፍ መሆኑ ሲታመንበት ነው ማስወገድ የሚችለው። ሌላው በአዋጁ አንቀጽ 44 ላይ የተፈቀዱ የንብረት ማስወገጃ ዘዴዎች የትኞቹ ናቸው በሚል ዝርዝር አድርጎ አስቀምጧል። እነሱም የመንግስት መስሪያ ቤቶች ንብረት በሚያስወግዱበት ወቅት የሚከተሉት አሰራሮች መከተል ይኖርባቸዋል በሚል አስቀምጧል። 44 1 ላይ በማናቸውም የመንግስት መስሪያ ቤት ይዞታ ስር ያለን ንብረት ለማስወገድ እንደ ንብረቱ ባህሪ የሚከተሉት የንብረት ማስወገጃ ዘዴዎች ስራ ላይ ይውላሉ በሚል ተዘርዝረዋል። እነሱም አንዱ ለሌላ የመንግስት መስሪያ ቤት በማዛወር ወይም በማስተላለፍ ነው። ሌላኛው ባለበት ሁኔታ ወይም እንደ ሁኔታው ፈታቶ ለህዝብ በኤሌክትሮኒክ ስርዓት መሰረት በጨረታ ወይም በሐራጅ በመሸጥ ነው። እዚህ ጋር እንግዲህ ካሁን በፊት ከአንዱ ንብረት ላይ ፈተን ለሌላ ንብረት እንጠቀም የነበረውን ነገር አስቀርቷል ማለት ነው። ሌላው በአዋጁ አንቀጽ 40 ላይ የመንግስት ንብረት ስለማስተዳደር ተቀምጧል። ምንድነው የሚለው? የመንግስት መስሪያ ቤት የበላይ ኃላፊ አንደኛ የመንግስት ንብረት አስተዳደር የህይወት ዘመን ስርዓትን የተከተለ መሆኑን፣ በመስሪያ ቤቱ ስር ያሉ የመንግስት ንብረት ከተያዘበት ከአገልግሎት ውጪ እስከሆነበት ቀን ድረስ ንብረቱ አገልግሎት ያቋረጠበትን ጊዜ፣ የንብረቱን አይነት፣ ብዛቱን እና ያስከተለውን ወጪ የሚያሳይ ዝርዝር ተመዝግቦ መያዙን ማረጋገጥ አለበት። ማናቸውንም ቋሚ ንብረት የመጠበቅ ኃላፊነት በመጀመሪያ ደረጃ ንብረቱ እንዲገለገሉበት ኃላፊነት ለተሰጣቸው ሰራተኞች መሰጠቱንና በቋሚ ንብረት መዝገብ የጠባቂዎቹ ዝርዝር፣ በእነርሱ ጥበቃ ስር ያሉት ቋሚ ንብረቶች የሚገኙ ቦታ መመዝገቡን፣ እንዲሁም ደግሞ ወዲያው ጥቅም ላይ የማይውሉ አላቂ ንብረቶች በመስሪያ ቤቱ የሚመለከተው የንብረት ስራ ክፍል በንብረት ዝርዝር መዝገብ ውስጥ መካተታቸውንና ለጥበቃቸው ኃላፊ መመደቡን፣ ልዩ ቋሚ ንብረቶች ደግሞ በተጠቃሚዎች ካርድ ላይ ተመዝግበው የተለየ ቁጥር የሚደረግባቸው መሆኑን ማረጋገጥ አለበት። ማንኛውም የመንግስት ንብረት ቢያንስ በዓመት አንድ ጊዜ መቆጠር አለበት። ስለዚህ ይህን በተመለከተ አዋጁ ደንግጓል ማለት ነው። ሌላኛው የመንግስት ንብረትን ትክክለኛ ዋጋ ለመወሰን ሳይቻል ሲቀር ግምቱ በዚህ አዋጅ በሚወጣው መመሪያ መሰረት ይወሰናል። ይህም መመሪያ ላይ የምናገኘው ነው የሚሆነው። ሌላው በመንግስት ቋሚ ንብረት ላይ የእርጅና ቅናሽ ይሰላል። የመንግስት መስሪያ ቤቶች በተፈጥሯዊ ባህሪያቸው ምክንያት በትነትና በፍሳሽ የሚፈጠሩ ብክነቶችን ለማካካስ ለዚህ ዓላማ ማስፈጸሚያ በዚህ አዋጅ በሚወጣው መመሪያ መሰረት ተፈጻሚ መደረግ ይኖርባቸዋል። ሌላው አዋጁ ላይ በአንቀጽ 41 መጠበቅና መንከባከብን በተመለከተ፣ አንቀጽ 42 የመንግስት ንብረት ስለማስወገድ እዚህ ላይ የተወሰኑ ማለት ስለሚያስፈልግ የመንግስት መስሪያ ቤት በአዋጁ አንቀጽ 42 በተደነገገው መሰረት የመንግስት መስሪያ ቤት የበላይ ኃላፊ ለመንግስት መስሪያ ቤቱ አገልግሎት የማይሰጡ የመንግስት ንብረቶች በዚህ አዋጅ መሰረት በወቅቱ መወገዳቸውን ማረጋገጥ አለበት የሚል ተደንግጓል። ሌላው በአዋጁ አንቀጽ 43 ላይ የተቀመጠው ነው። ይህም ምንድን ነው የሚለው? ንብረትን ስለማስወገድ መሟላት የሚገባቸው ሁኔታዎች ነው። ስለዚህ ማንኛውም የመንግስት መስሪያ ቤት ንብረት ማስወገድ የሚችለው ከሚከተሉት ሁኔታዎች አንዱ ተሟልቶ ሲገኝ ብቻ ነው። ብድግ ብሎ ንብረትን ማስወገድ አይቻልም ማለት ነው። ስለዚህ ምንድነው አዋጁ ላይ በአንቀጽ 43 ላይ የተቀመጠው? አንደኛ ንብረቱን ለመስሪያ ቤቱ ዓላማዎች የማይፈለግ ሲሆን ነው ልናስወግድ የምንችለው። ሁለተኛ ንብረቱን ይዞ መቀጠል የሚያስከትለው ወጪ ከፍተኛ በመሆኑ ንብረቱን ማስወገድ የተሻለ አማራጭ ሆኖ ሲገኝ ነው። ሶስተኛ ልዩ ምክንያት ንብረቱ የሚፈለግበትን አገልግሎት በብቃት መስጠት የማይችል ወይም ከአገልግሎት ውጪ ሲሆን ነው
ወይም ደግሞ መስሪያ ቤቱ ከሚኖረው የአጭር የመካከለኛና የረጅም ጊዜ ስራ እቅድ ንብረቱ ትርፍ መሆኑ ሲታመንበት ነው። ከነዚህ ውጪ ንብረትን ማስወገድ የማይቻል መሆኑን ደንግጓል ማለት ነው። ሌላው የተፈቀዱ የንብረት ማስወገጃ ዘዴዎች የትኞቹ ናቸው የሚለውን አሁንም ይህ አዋጅ በአዋጅ አንቀጽ 44 ላይ በግልጽ ደንግጓል። ምንድነው የሚለው? የመንግስት መስሪያ ቤቶች ንብረት በሚያስወግዱበት ወቅት የሚከተሉትን አሰራሮች መከተል ይኖርባቸዋል ብሎ ደንግጓል። አንዱ፣ በማናቸውም የመንግስት መስሪያ ቤት ይዞታ ስር ያለን ንብረት ለማስወገድ እንደ ንብረቱ ባህሪ የሚከተሉትን የንብረት ማስወገጃ ዘዴዎች ስራ ላይ ይውላሉ ብሎ በግልጽ ደንግጓል። አንዱ፣ ለሌላ የመንግስት መስሪያ ቤት በማዛወር ወይም በማስተላለፍ ነው የሚለው። ሌላኛው፣ ባሉበት ሁኔታ ወይም እንደ ሁኔታው ፈታቶ ለህዝብ በኤሌክትሮኒክ ስርዓት መሰረት በጨረታ ወይም በሐራጅ መሸጥ ነው። እዚህ ጋር እንግዲህ ከአንዱ ፈቶ ለአንዱ እንጠቀመው የነበረውን በ649/2001 የነበረውን ፈታቶ መጠቀምን አውጥቷል ማለት ነው። ስለዚህ ባሉበት ሁኔታ ወይም እንደ ሁኔታው ፈቶ ለህዝብ በኤሌክትሮኒክ ስርዓት መሰረት በጨረታ ወይም በሐራጅ መሸጥን ነው የፈቀደው። ሌላው ንብረቱን በስጦታ በማስተላለፍ ነው። ሌላኛው ንብረቱን በመቅበር ወይም በማቃጠል ነው። ሌላው በአዲስ መልክ የተጨመሩ በማፈን፣ በማምከን ወይም በመቀየጥ ማስወገድ እንደሚቻል በግልጽ አዋጅ አንቀጽ 44 ላይ ተደንግገዋል። እነዚህ ነገሮች ዝርዝር አፈጻጸሙን በተመለከተ በመመሪያው የሚወሰን ወይም የምናገኛቸው ነው የሚሆነው። ሌላው የመንግስት መስሪያ ቤቶች ከላይ በተቀመጡ ማስወገጃ ዘዴዎች ንብረት ሲያስወግዱ ለመልሶ መጠቀም ቅድሚያ መስጠት አለባቸው ብሎ አስቀምጧል። ስለዚህ ለመልሶ መጠቀምን ቅድሚያ መስጠት አለባቸው ማለት ነው። ሌላኛው የመንግስት መስሪያ ቤቶች ቀደም ተብሎ በተቀመጠው የንብረት ማስወገጃ ዘዴዎች የተወገዱ ንብረቶችን ዝርዝር እንዲሁም ደግሞ ከማስወገድ የተገኘውን ገቢ የሚያሳይ ሪፖርት ለባለስልጣኑ መላክ ይኖርባቸዋል በሚል በዚሁ በአንቀጽ 44(3) ላይ በግልጽ ተደንግጎ እናገኘዋለን። ሌላው በአንቀጽ 45 ላይ ንብረትን በማስወገድ ሂደት ሊወሰዱ የሚገባቸውን ጥንቃቄዎች 1፣ 2፣ 3 ብሎ በግልጽ አስቀምጧቸዋል። ለምሳሌ እነሱን ለማየት ያክል፣ አንደኛ የንብረቱ ህጋዊ ባለቤት ማን እንደሆነ መለየት ወይም በይዞታው ስር ለሚገኝ ንብረት የባለቤትነት ማስረጃ ማቅረብ የማይቻል ከሆነ በገዢው ላይ ለሚቀርብ የይገባኛል ጥያቄ ዋቢ በመሆን ንብረቱን ማስወገድ እንደሚቻል፣ ህንፃና ተመሳሳይ ግንባታዎች የባለቤትነት መብት የተሰጠው ለፌዴራል መንግስት በመሆኑ እነዚህን ንብረቶች ማስወገድ የሚፈልግ ማንኛውም የመንግስት መስሪያ ቤት ሚኒስተሩን ማስፈቀድ እንዳለበት፣ እንዲሁም የሚወገዱ ንብረቶች በባህሪያቸው ልዩ ጠቀሜታ ያላቸው ወይም በጤና ወይም በአካባቢ ላይ ጉዳት የሚያስከትሉ ጊዜያቸው ያለፈባቸው ኬሚካሎች፣ የኬሚካል ውጤቶች እና ከአገልግሎት ውጭ የሆኑ የኤሌክትሮኒክ እቃዎች፣ መድኃኒቶች፣ ጨረራ መንጪ ወይም የመሳሰሉ ሲሆኑ በአወጋገዱ ላይ ከሚመለከተው አካል ጋር በመመካከር ወይም አስፈላጊውን እገዛ በመጠየቅ ማስወገድ እንደሚገባ አዋጁ ደንግጓል ማለት ነው። ሌላው ንብረትን በማስወገድ ስለሚገኘው ገቢ ነው። ይሄ በፋይናንስ አስተዳደር ህጉ ላይ አንዱ የተቀመጡት እዚህ አንቀጽ 46 ላይ የተቀመጠው አንደኛው በፋይናንስ አስተዳደር ህጉ ላይ የተደነገገው እንደተጠበቀ ሆኖ የመንግስት ንብረት በማስወገድ የተገኘው ገቢ ንብረቱን የሚያስወግደው የባለበጀት መንግስት መስሪያ ቤት ሲሆን ለማዕከላዊ ግምጃ ቤት የመንግስት የልማት ድርጅት ሲሆን ደግሞ ለድርጅቱ ገቢ መደረግ አለበት በሚል በግልጽ ተደንግጓል። ሌላው ስለመሰረዝ ነው። ይሄ ማንኛውም የመንግስት ንብረት አንደኛ ለመንግስት መስሪያ ቤቱ ወይም ለሌላ የመንግስት መስሪያ ቤት የማይጠቅምና ዋጋ የማያወጣ መሆኑ ሲረጋገጥ ከጥቅም ውጪ ሲሆን ወይም ሲጎድል ወይም ሲሰረቅ ወይም በማናቸውም ሌላ ተመሳሳይ ምክንያት ሲጠፋ ወይም ሲቃጠል እና በሚመለከተው የህግ አካል ሲረጋገጥ ከንብረት መዝገብ እንደሚሰረዝ በግልጽ ተደንግጓል። ሌላው ማናቸውም የመንግስት ንብረት ሲሰረዝ መግለጫውና የንብረቱ መዝገብ ዋጋ ሚኒስትሩ በሚያወጣው መመሪያ መሰረት
በመመሪያው ላይ በተቀመጠው መሰረት በአመታዊ መንግስት ሂሳብ ሪፖርት ውስጥ ተጠቃሎ መታየት እንዳለበት በግልጽ በአንቀጽ 47 ላይ የተደነገገና የምናገኘው ነው። ሌላኛው ማስተላለፍና ስጦታን በተመለከተ ሚኒስትሩ ለፌዴራል መንግስት መስሪያ ቤቶች አገልግሎት የማይሰጡ ንብረቶች ለብሔራዊ ክልላዊ መንግስት፣ ለከተማ አስተዳደሮች በማስተላለፍ እንዲሁም ለሌሎች የመንግስት ኃላፊነትን የማገዝ ተግባር ለሚያከናውኑ አካላት በስጦታ የሚተላለፍበትን ሁኔታ በመመሪያው ይወሰናል በሚል ደንግጓል። እሱም መመሪያው ላይ የምናገኘው ነው የሚሆነው። ሌላው ይሄ አዋጅ በምዕራፍ 7 ላይ የያዛቸው ጉዳዮች የጨረታ ስነ ስርዓት ነው። እሱም የጨረታ ማስታወቂያ፣ የጨረታ ሰነድ፣ በጨረታ ላይ ስለሚደረግ ማሻሻያ እንዲሁም ደግሞ የጨረታ ማስከበሪያ በዝርዝር አስቀምጧቸዋል። ለምሳሌ የጨረታ ማስከበሪያን በተመለከተ በአዋጁ አንቀጽ 52 ምን ተብሎ ነው የተደነገገው? የመንግስት መስሪያ ቤቶች በሚያዘጋጁት የጨረታ ሰነድ ላይ ተጫራቾች ከመጫረቻ ሰነዳቸው ጋር የጨረታ ማስከበሪያ ወይም እንደ ሁኔታው የጨረታ መተማመኛ ቅጽ ሞልቶ የማቅረብ ግዴታ እንዳለባቸው መግለጽ ይኖርባቸዋል። የመንግስት መስሪያ ቤቶች ዋስትናው እውነተኛ መሆኑን አስቀድመው ማረጋገጥ አለባቸው በሚል በግልጽ ተደንግጓል። ስለዚህ መጠኑንና የዋስትና አይነቱን በተመለከተ ዝርዝር በዚህ አዋጅ መሰረት በሚወጣው መመሪያ ላይ የምናገኘው ነው የሚሆነው። ሌላው በማንኛውም ተጫራች የቀረበ የጨረታ ማስከበሪያ ከሚከተሉት ምክንያቶች በአንዱ ሊወረስ እንደሚችል በግልጽ አስቀምጧል። ጨረታው ከተከፈተ በኋላ ጨረታው ጸንቶ በሚቆይበት ጊዜ ውስጥ ተጫራቱ ራሱን ከውድድር ካገለለ፣ ጨረታው ጸንቶ በሚቆይበት ጊዜ ውስጥ አሸናፊ ተጫራች መሆኑ በጽሁፍ ተገልጾለት ውል ለመፈረም ወይም የገዛውን ንብረት ለማንሳት ወይም የውል ማስከበሪያ ለማንሳት ፈቃደኛ ካልሆነ በዚህ አዋጅና በዚህ መመሪያው ላይ በሚደነገገው መሰረት ተጫራቹ የሂሳብ እርማት ተደርጎ ለመቀበል ፈቃደኛ ካልሆነ ተጫራቹ የማጭበርበር ወይም የማታለል ወይም ከሌሎች ተጫራቾች ጋር የመመሳጠር ወይም መረጃ የመደበቅ ድርጊቶችን መፈጸሙ ስልጣን ባለው አካል የተረጋገጠ ከሆነ የጨረታ ማስከበሪያው ሊወረስበት እንደሚችል በዚህ ክፍል ላይ በዚህ አዋጅ ላይ በአንቀጽ 52 ላይ በግልጽ ተደንግጎ የምናገኘው ነው። ሌላው በአዋጁ አንቀጽ 53 ላይ የተደነገገው የመጫረቻ ሰነድን ስለማቅረብና ስለመቀበል ነው። ይህንን በተመለከተ በግልጽ የተቀመጠ ስለሆነ እሱን ማንበብ ወይም ማየት ይቻላል። የመጫረቻ ሰነድ በኤሌክትሮኒክ ስርዓት ጨረታ ማስታወቂያም እና በጨረታ ሰነዱ ላይ የተመለከተውን የጊዜ ገደብ ከማለፉ በፊት መቅረብ እንዳለበት በግልጽ ተደንግጓል። እሱን ከአዋጁ ላይ ማግኘት የምንችል ነው የሚሆነው። ሌላኛው ጨረታን ስለመክፈት ነው። ይሄም በመንግስት መስሪያ ቤቱ በጨረታ ሰነዱ የተመለከተው የመጫረቻ ሰነድ ማቅረቢያ የተወሰነ ጊዜ ገደብ እንደተጠናቀቀ ወዲያው የመጫረቻ ሰነዱን በጨረታ መክፈቻ ቀንና ሰዓት ጠብቆ መከፈት አለበት በሚል በግልጽ ተደንግጓል። እሱም አዋጁ ላይ የምናገኘው ነው የሚሆነው። ሌላ የመጫረቻ ሰነዶችን ስለመመርመርና ስለመገምገም ነው። በአዋጁ አንቀጽ 55 ላይ በግልጽ ተደንግጓል። እሱን ማየት ይቻላል። ሌላው በአዋጁ አንቀጽ እዚሁ ላይ ብናነሳው ጥሩ የሚሆነው እንደተባለውም በዚህ ጨረታን ስለመገምገምና በተገለጸው በአንቀጽ 55 ላይ ከተቀመጡት ጉዳዮች መካከል አንዳንዶቹን ማየት ስለሚገባን እነሱን ማየት እንችላለን። አንዱ የመንግስት መስሪያ ቤቱ የመጫረቻ ሰነዱ የተሟላ ነው ብሎ ሊቀጥል የሚችለው በጨረታ ሰነዱ የተመለከቱትን ተፈላጊ ሁኔታዎችን የሚያሟላ ሆኖ ሲያገኘው ነው እንደሆነ በግልጽ ተደንግጓል። ከዛ ባሻገር ደግሞ ይሄ እንደተጠበቀ ሆኖ በጨረታ ሰነዱ ከተዘረዘሩ ባህሪያት፣ የውል ቃሎች፣ ሁኔታዎች እና ሌሎች ተፈላጊ ነጥቦች ጋር በተወሰነ ደረጃ ልዩነት ቢኖረውም መሰረታዊ የሆነ ለውጥና ልዩነት እስከሌለው ድረስ ወይም የጨረታ ቁም ነገር ሳይለወጥ ሊታረም የሚችል ጥቃቅን ስህተት ወይም ግድፈት ቢኖረውም የመንግስት መስሪያ ቤቱ ጨረታውን እንደተሟላ አድርጎ ሊቀበል ይችላል በሚል ተደንግጎ እናገኘዋለን። እሱም ሌላው ማናቸውም የመንግስት መስሪያ ቤት ከዚህ በታች በተዘረዘሩት ምክንያቶች በአንዱ
ተጫራቾችን የጨረታው አሸናፊ አድርጎ መምረጥ የለበትም በሚል ተቀምጧል። አንዱ መስፈርቶችን የማያሟላ ተጫራች ነው። ሌላው የሂሳብ ስህተትን የማይቀበል፣ ሌላው ደግሞ የማጫራቻ ሰነዱ በጨረታ ሰነዱ የተመለከቱ ሁኔታዎች የማሟላ ከሆነ ወይም ደግሞ አስቀድሞ በጨረታ ሰነዱ በተቀመጠ መመዘኛ መስፈርት መሰረት በማድረግ ግምገማ ተጫራቾቹ የሚገባውን ውል ለመፈጸም የሚያስችል የሙያና የቴክኒክ ብቃት፣ የፋይናንስ አቅም፣ መሳሪያ፣ በቂ የአገልግሎት መስጫ ስፍራ፣ ግዢ በሚፈጸምበት ዘርፍ የአመራር ችሎት፣ ልምድ፣ መልካም ስራ አፈጻጸም ብቃት ያለው የሰው ኃይል ከሌለው ይህንን ተጫራች ልንመርጥ እንደማንችል አስቀምጧል ማለት ነው። ሌሎች ተያያዥ ጉዳዮች አሉ። እሱን ከአዋጁ ላይ የምናገኘው ነው የሚሆነው። ሌላው ከግምገማ ጋር ተያይዞ የተነሳ ነው። እሱን ማየት ጠቃሚ ስለሆነ የመንግስት መስሪያ ቤቶች በጨረታ ውድድሩ ከቀረቡ ተጫራቾች መካከል አሸናፊ የሚሆነውን ተጫራች ለመለየት በጨረታ ሰነዱ ላይ የተመለከቱትን ዝቅተኛ የቴክኒክ መመዘኛ መስፈርቶች ማሟላቱ በቅድሚያ ከተረጋገጠ በኋላ እንደ ግዢው ባህሪ አነስተኛ ዋጋ ያቀረበውን ተጫራች ወይም በነጥብ አሰጣጥ የግምገማ ዘዴ በቴክኒክና በዋጋ ጠቅላላ ድምር ውጤት ከፍተኛውን ነጥብ ያገኘን ተጫራች አሸናፊ አድርገው ሊመርጡ ይችላሉ የሚል በግልጽ ተደንግጓል። ሌላው የዚህ ንዑስ አንቀጽ አሁን ቀደም ብዬ የጠራሁት ድንጋጌ እንደተጠበቀ ሆኖ የመንግስት መስሪያ ቤቶች እንደ ግዢው ባህሪና አይነት የህይወት ዘመን ወጪ ትንተናን ስርዓትን መጠቀም አለባቸው በሚል ተቀምጧል። ይህም ዝርዝር አፈጻጸሙን በተመለከተ በመመሪያው ነው የምናገኘው። ሌላው በአንቀጽ 56 ላይ የጨረታ ሂደትን በሚስጥር ስለመጠበቅ፣ አንቀጽ 57 ላይ ከአሸናፊ ተጫራቾች ጋር ድርድር ስለሚደረግባቸው ጉዳዮች፣ እንግዲህ ድርድር የሚደረገው ከዋጋ ውጭ ባሉ ጉዳዮች ምን ምንድን ናቸው የሚለውን በዝርዝር ተደንግጎ እናገኘዋለን። ስለዚህ ከአንድ አቅራቢ በቀጥታ ለሚፈጸም ግዢ ወይም በዚህ አዋጅ መሰረት በሚወጣው መመሪያ ላይ በተለየ ካልተፈቀደ በስተቀር የመንግስት መስሪያ ቤቱ አሸናፊ ተጫራቾች ባቀረቡት ዋጋን በተመለከቱ ሌሎች ጉዳዮች ላይ ድርድር ማድረግ አይቻልም። ይሄ በግልጽ በአዋጁ አንቀጽ 57 ላይ ተደንግጎ ነው የምናገኘው። ሌላው በአዋጁ አንቀጽ 58 ላይ ተደንግጎ የምናገኘው የጨረታ ውጤትና አሸናፊነትን ስለመግለጽ ነው። እሱም እዛ በግልጽ ዝርዝር ነገሮች ስላሉት እሱም ማንበብ ይቻላል። ሌላው በምዕራፍ 8 ላይ በዚህ አዋጅ በምዕራፍ 8 ላይ የተቀመጠው የማዕቀፍና ስትራቴጂያዊ ግዢዎች ነው። ስለዚህ የማዕቀፍና ስትራቴጂያዊ ግዢና ንብረት ማስወገድ አገልግሎት በማዕከል የሚፈጸሙ የማዕቀፍና ስትራቴጂያዊ ግዢዎች የሚከናወኑት እንዲሁም የመንግስት መስሪያ ቤቶች እንዲወገዱ ውሳኔ የተሰጠባቸው የመንግስት ንብረቶች በሽያጭ የሚወገዱት እንግዲህ ለዚህ ዓላማ ተብሎ በተቋቋመ የመንግስት ግዢ አገልግሎት መስሪያ ቤት ይሆናል። ይሄም በግልጽ በአዋጁ አንቀጽ 59 ላይ ተደንግጎ የምናገኘው ነው የሚሆነው። ሚኒስትሩ ሀገራዊ ጠቀሜታ ያላቸው በመሆናቸው ምክንያት በመንግስት ግዢ አገልግሎት መስሪያ ቤት የሚፈጸሙ ስትራቴጂያዊ ግዢዎችን ይወስናል ይላል። ሚኒስትሩ ግዢው የመንግስት መስሪያ ቤቶችን ፍላጎትና የስራ ባህሪ ያገናዘበ በሌላ የግዢ አማራጭ ሊፈጸም የማይችል መሆኑን ማረጋገጥ አለበት። ባለስልጣኑ ደግሞ በመንግስት ግዢ አገልግሎት መስሪያ ቤቱ ግዢያቸው በማዕከል የሚፈጸሙ የማዕቀፍ ግዢዎችን እቃዎችን እና ከምክር ውጭ የሆኑ አገልግሎቶችን እንዲሁም በማዕከል የሚወገዱ ንብረቶችን ዝርዝር በየጊዜው ይወስናል የሚለውን በግልጽ ደንግጓል። በዛም መሰረት የዝርዝራቸውን የሚወስነው የመንግስት ግዢና ንብረት ባለስልጣን መሆኑን በግልጽ አዋጁ በ59(3) ላይ ደንግጎ እናገኘዋለን። ሌላው 60 ላይ አዋጁ አንቀጽ 60 ላይ የማዕቀፍ ስምምነት አፈጻጸምን በተመለከተ ዝርዝር ነገሮችን አስቀምጧል። እሱን ከአዋጁ ላይ ማግኘት ይቻላል። ሌላው በምዕራፍ 9 ላይ ያስቀመጠው ይህ አዋጅ የግዢና ንብረት የሚወገድ ንብረት ሽያጭ ውል ነው። ስለዚህ የግዢና የሚወገድ ንብረት ሽያጭ ውል ምን ነገሮችን ማካተት አለበት የሚለውን በአዋጁ አንቀጽ 61 ላይ ጠቅላላ ድንጋጌዎችን አስቀምጠዋል። እንዲሁም ደግሞ በአንቀጽ 62 ላይ ውል ስለመፈረምም ተቀምጧል። ስለዚህ ውል ስለመፈረም ላይ በአንቀጽ 62 ላይ የተቀመጠው አንዱ ማንኛውም የመንግስት መስሪያ ቤት የመደበኛ የጨረታ ሰነድ አንድ ክፍል የሆነውን አጠቃላይ የውል ሁኔታዎች የውል አካል በማድረግና ስምምነት ላይ የተደረሰባቸውን ልዩ የውል ሁኔታዎችን የያዘውን የውል ሰነድ ከአቅራቢው ጋር መፈራረም አለበት በሚል በግልጽ ደንግጓል።
ስለዚህ ሌላኛው ሁለተኛ ላይ ያስቀመጠው በመንግስት መስሪያ ቤቱ እና በአሸናፊው ተጫራች መካከል ውል ካልተፈረመ በስተቀር አሸናፊ በመገለጹ ብቻ ውል እንደተፈረመ አይቆጠርም ብሎ በግልጽ አስቀምጧል። ሌላው በመንግስት መስሪያ ቤቱና በአቅራቢው መካከል ውል ተመስርቷል የሚባለው ሁለቱም ተዋዋይ ወገኖች ስምምነቱ የተደረሰባቸውን ጉዳዮች የያዘ ውል ሰነድ ሲፈርሙ ሲሆን የአሸናፊነት ማስታወቂያ ለተጫራቾች ከተገለጸበት ቀን ጀምሮ በሚቆጠር 15 የስራ ቀናት ውስጥ ሁለቱም ተዋዋይ ወገኖች ውል መፈረም አለባቸው። በመንግስት መስሪያ ቤቱና በአሸናፊው ተጫራች መካከል የሚደረገው ውል የሁለቱን ወገኖች መብትና ግዴታ በግልጽ ማመላከት አለበት በሚል በግልጽ አስቀምጧል። ሌላው ውልን ይፋ ስለማድረግ ነው። እሱ በአዋጁ አንቀጽ 63 ላይ በግልጽ አስቀምጦታል። ምንድነው የሚለው? ከብሔራዊ ደህንነት ወይም ከሀገር መከላከያ ከተያያዙ ምስጢራዊ ግዢዎች በስተቀር ማንኛውም የመንግስት መስሪያ ቤት የግዢው ወይም የሚወገድ ንብረት ሽያጭ ውሉ ከተፈረመ በኋላ በኤሌክትሮኒክ ስርዓት መሰረት ዋና ዋና መረጃዎችን ለሕዝብ ይፋ ማድረግ እንዳለበት በግልጽ ደንግጓል። እንዲሁም ደግሞ በአዋጁ አንቀጽ 64 ላይ የውል ማስከበሪያንም በግልጽ አስቀምጧል። የውል ማስከበሪያ አንደኛ አቅራቢ ወይም የሚወገድ ንብረት ገዢው ለውሉ ማስከበሪያ የሚሆን ዋስትና ለግዢ ፈጻሚ መስሪያ ቤት ወይም የሚወገድ ንብረት ሽያጭ ለሆነው መስሪያ ቤት ሻጭ ለሆነው መስሪያ ቤት ማስያዝ አለበት በሚል የመንግስት መስሪያ ቤቶች ዋስትናው ትክክለኛ መሆኑን አስቀድመው ማረጋገጥ እንዳለባቸውና የውል ማስከበሪያ አይነትና መጠኑን ደግሞ በመመሪያው የሚወሰን መሆኑን በግልጽ በአዋጁ አንቀጽ 64 ላይ ተደንግጎ እናገኘዋለን። ሌላ የውል አስተዳደርን በተመለከተ ነው። ይህን የውል አስተዳደር በተመለከተ በአዋጁ አንቀጽ 65 ላይ አስቀምጧል። የቅድሚያ ክፍያን በተመለከተ ውልን ስለማስፈጸም፣ የውል አፈጻጸምን ስለመከታተል፣ የውል አፈጻጸምን የሚከታተለው የመንግስት መስሪያ ቤቱ የስራ ክፍል አቅራቢ ወይም የሚወገድ ንብረት ገዢው በውሉ መሰረት የሚያከናውናቸው ዋና ዋና ተግባራት ምንድን ናቸው የሚሉትን ነገሮች በዝርዝር አስቀምጧል። የዋጋ ማስተካከያ ስለማድረግ በግልጽ አስቀምጧል። እንዲሁም ዝርዝር ነገሩን በመመሪያው እንደሚደነገግ አስቀምጧል። ውልን ስለማጠናቀቅ፣ ውልን ስለማቋረጥ እንዲሁም ደግሞ የፍትሐ ብሔር ሕግ ላይ በዚህ ንዑስ ክፍል የፍትሐ ብሔር ሕግ ድንጋጌዎች እንደ አግባብነቱ ተፈጻሚ ሊሆኑ እንደሚችሉ አስቀምጧል። ይህንን በአዋጁ አንቀጽ 65 ላይ ያሉትን ነገሮች ማየት ይቻላል። ሌላው በአዋጁ አንቀጽ 66 ላይ የተቀመጠው ምንድነው? የውል አለመግባባቶችን ስለመፍታት ነው። ይሄም 66(1) ላይ የተቀመጠው ምንድነው? ከግዢ ወይም የሚወገድ ንብረት ሽያጭ ውል አፈጻጸም ጋር በተያያዘ በመንግስት መስሪያ ቤቱና በአቅራቢ ወይም የሚወገድ ንብረት ገዢው መካከል የሚፈጠር ማንኛውም አለመግባባት አግባብነት ባላቸው ሕጎች በዚያ አዋጅ እና ይህንን አዋጅ መሰረት በማድረግ በሚወጣው መመሪያ ላይ እና በውሉ መሰረት መፈታት አለበት በሚል በግልጽ በአዋጁ አንቀጽ 66 ላይ አስቀምጦ እናገኘዋለን። ስለዚህ የውል አለመግባባቶችን ስለመፍታት በአዋጁ አንቀጽ 66 ላይ በግልጽ ደንግጎ ነው የምናገኘው። ሌላው ምዕራፍ 10 ላይ ያስቀመጠው ይግባኝ አጣሪና ውሳኔ ሰጪ ቦርድ ስለማቋቋም ነው። እንደተባለው እዚህ ጋር አዳዲስ ነገሮችም አካቷል። ይሄ አዲሱ የፌዴራል የመንግስት ግዥና ንብረት አስተዳደር አዋጅ ቁጥር 1333/2016 አዳዲስ ነገሮችን ይዟል። ስለዚህ ይሄ በግልጽ በምዕራፍ 10 ላይ ይግባኝ አጣሪና ውሳኔ ሰጪ ቦርድ ስለማቋቋም ብሎ አስቀምጧል። ስለዚህ እሱም ብናይ አዋጅ 67 ላይ አንቀጽ 67 ላይ ስለ ቦርዱ መቋቋም ነው የሚገልጸው። ስለዚህ በመንግስት ግዢ አፈጻጸምና የንብረት አወጋገድ ላይ የሚቀርቡ የይግባኝን አጣርቶ ውሳኔ የሚሰጥ ከፊል የዳኝነት ስልጣን ያለውና ገለልተኛ የሆነ የይግባኝ አጣሪና ውሳኔ ሰጪ ቦርድ በዚህ አዋጅ እንደገና ተቋቁሟል። ቦርዱ ለሚኒስትሩ ተጠሪ ይሆናል። ቦርዱ እንዳስፈላጊነቱ ንዑስ ኮሚቴዎች ሊኖሩት ይችላሉ። ቦርዱ የስራ ክንውኑን የሚያሳይ ዓመታዊ ሪፖርት ለሚኒስትሩ ያቀርባል የሚል በግልጽ ተደንግጓል። እንዲሁም የቦርድ አባላት አሰያየምና የስራ ዘመንን በተመለከተ የቦርዱ ሰብሳቢና አባላት በሚኒስትሩ የሚሰየሙ ነው የሚሆኑት። የቦርዱ አባላት ብዛት ከ5 የማያንስ ከ7 የማይበልጥ ሆኖ እንዲዋቀር ተደርጓል። ከአሁን በፊት እንደምታውቁት የቦርድ አባላቱ 5 ነበሩ። አሁን በዚህ በአዲሱ አዋጅ ግን ከ5 የማያንሱ ከ7 የማይበልጡ በሚል
ከፍትህ ሚኒስቴር፣ ከንግድ ማህበረሰብ፣ ከሲቪል ማህበረሰብ፣ ከሙያ ማህበራትና አግባብነት ካላቸው የመንግስት መስሪያ ቤቶች የተውጣጡ ይሆናሉ በሚል በግልጽ ደንግጓል። ስለዚህ ባለስልጣኑ የቦርዱ ጸሐፊ በመሆን ያገለግላል። ቦርዱ የቦርድ አባላት አሰያየም በብቃት ላይ የተመሰረተ ሆኖ በምህንድስና፣ በጤና፣ በግብርና፣ በፋይናንስ ወይም በህግ ሙያ የትምህርት ዝግጅት፣ በመንግስት ግዥና ንብረት አስተዳደር በቂ እውቀትና ልምድ ያካበቱና መልካም ስነ ምግባር ያላቸው መሆን እንደሚኖርባቸው ተደንግጓል። ማንኛውም የቦርድ አባል በዚህ ምዕራፍ መሰረት ግዴታውን በአግባቡ ለመወጣት በፈጸመው ድርጊት ወይም አለማድረግ ምንም አይነት ክስ ሊቀርብበት አይችልም በሚል ተደንግጓል። ሌላው ከዚህ በላይ ባሉት ንዑስ አንቀጾች የተደነገገው እንደተጠበቀ ሆኖ የቦርዱ አባላት አሰያየም በተቻለ መጠን የጾታ ተዋጽኦን ከግምት ያስገባ መሆን እንዳለበት፣ የቦርዱ አባላት የስራ ዘመን 3 ዓመት ሲሆን እንደ አስፈላጊነቱ ለተጨማሪ አንድ የስራ ዘመን ሊራዘም እንደሚችል፣ እንዲሁም ደግሞ የአባላቱ የስራ ዘመን ለተጨማሪ 6 ወራት ቀደም ብዬ የገለጽኩት እንደተጠበቀ ሆኖ ሚኒስትሩ የመጀመሪያው የስራ ዘመን ተጠናቆ የቦርዱ አባላት በሌሎች እስኪተኩ ድረስ የቦርዱን ሰብሳቢ ጨምሮ የአባላቱን የስራ ዘመን ለተጨማሪ 6 ወራት ሊያራዘም እንደሚችል፣ ሚኒስትሩ ለቦርዱ አባላት የሚከፍለውን የአበል መጠንና ክፍያ አፈጻጸም እንደሚወስን ተደንግጓል። ሌላው የቦርዱ ስልጣንና ተግባር ነው። ምን ስልጣንና ተግባር እንዳለው በዚህ አዋጅ አንቀጽ 69 ላይ በስፋት የተቀመጠ ስለሆነ እሱን ማየት ይቻላል። ሌላኛው የቦርዱ ስብሰባ ስነ ስርዓትን በተመለከተ እሱም በዝርዝር አንቀጽ 70 ላይ ተቀምጧል። ከቦርድ አባልነት ስለመሰናበት አንቀጽ 71 ላይ ተቀምጧል። አንቀጽ 72 ላይ ደግሞ የጥቅም ግጭትን የማሳወቅ ግዴታን በተመለከተ ተቀምጧል። እዛ ላይ ምንድነው የሚለው? እንዲያውም የቦርዱ ሰብሳቢ ወይም ማንኛውም የቦርዱ አባል ከይግባኝ ከቀረበበት ግዢ አፈጻጸም ወይም የሚወገድ ንብረት ሽያጭ ጋር በቀጥታ ወይም በተዘዋዋሪ ዝምድና ወይም የጥቅም ግጭት ካለው ይህንኑ እንደ ሁኔታው ለቦርዱ ሰብሳቢ ወይም ደግሞ ለቦርዱ አባላት በማሳወቅ ከቦርዱ ስብሰባ ራሱን ማግለል እንዳለበት በግልጽ ደንግጓል። ሌላው በምዕራፍ 11 ላይ የተቀመጠው የአቤቱታና ይግባኝ አቀራረብ አወሳሰን ስርዓትን በተመለከተ ነው። ይህም በተመለከተ በአዋጁ አንቀጽ 73 ላይ ጠቅላላ ድንጋጌዎችን አስቀምጧል። እንዲሁም ደግሞ ዝርዝር ነገሮችን በፊደል ተራ ሀ ለሀ መሯም ብሎ ዝርዝር ነገሮችን አስቀምጧል። እሱን ማየት ይቻላል። ሌላው በአዋጁ አንቀጽ 74 ላይ የተቀመጠው ለመንግስት መስሪያ ቤት የበላይ ኃላፊ ስለሚቀርብ አቤቱታ ነው። ያው በመንግስት መስሪያ ቤት በተከናወነ ወይም ሳይከናወን በቀረ ተግባር ምክንያት የሚቀርብ አቤቱታ በመጀመሪያ ደረጃ ለመንግስት መስሪያ ቤቱ የበላይ ኃላፊ ነው መቅረብ ያለበት። ሌላው ተጫራቹ አቤቱታውን ሊያቀርብ የሚችለው ለአቤቱታው መሰረት የሆነውን ምክንያት ወይም ውሳኔ ካወቀበት ወይም ማወቅ ይገባው ከነበረ ቀን ቀጥሎ ካለው ቀን ጀምሮ በሚቆጠር 5 የስራ ቀናት ውስጥ ይሆናል በሚል በግልጽ ተደንግጓል። እሱን ዝርዝር ነገሮችን ማየት ይቻላል። ሌላው በአዋጁ አንቀጽ 75 ላይ የቀረበው ለቦርዱ ይግባኝ ስለሚቀርብበት ስነ ስርዓት ነው። እንግዲህ ከአሁን በፊት አቤቱታ ይባል የነበረው በ649 አሁን ደግሞ በዚህ በፌዴራል መንግስት የግዥና ንብረት አሰራር አዋጅ ቁጥር 1333 2016 ላይ ይግባኝ እንዲባል ሆኗል። ስለዚህ ለቦርዱ ይግባኝ ስለሚቀርብበት ስነ ስርዓት በአዋጁ አንቀጽ 75 ላይ በዝርዝር ተዘርዝሮ የምናገኘው ነው የሚሆነው። ሌላው በአዋጁ አንቀጽ 76 ላይ ቦርዱ በቀረበለት ይግባኝ ላይ ስለሚወስዳቸው እርምጃዎች በዝርዝር ተቀምጧል። ቦርዱ ይግባኝ ሲቀርብለት ወዲያውኑ ለሚመለከተው የመንግስት መስሪያ ቤት ይግባኝ የቀረበበት መሆኑን የሚገልጽ ማስታወቂያ ይልካል። ቦርዱ ከሚቀርብለት ይግባኝ ጭብጥና ይዘት በመነሳት ለመንግስት መስሪያ ቤቱ በዚህ በሚልከው ማስታወቂያ እንደ ሁኔታው የጨረታ ሂደቱ ወይም የመስሪያ ቤቱ ውሳኔ እንዲታገድ ወይም ደግሞ ሳይታገድ እንዲጣራ ሊያደርግ ይችላል። ስለዚህ ከሁለት አንዱ ማድረግ የሚችል መሆኑ በግልጽ ተደንግጓል። ሌላው ቦርዱ በጉዳዩ ላይ ውሳኔ እስኪሰጥ ድረስ የጨረታ ሂደት እንዲታገድ ለመንግስት መስሪያ ቤቱ ካሳወቀ ይግባኝ የቀረበበት የመንግስት መስሪያ ቤት ይህ ማስታወቂያ ሲደርሰው
ማናቸውም ቀጣይ እንቅስቃሴ ወዲያው ማቆምና የይግባኙ ማስታወቂያ ከደረሰው ቀን ጀምሮ በሚቆጠር 5 የስራ ቀናት ውስጥ መልሱን ከደጋፊ የሰነድ ማስረጃ ጋር በጽሁፍ ለቦርዱ ማቅረብ እንዳለበት በግልጽ ተደንግጓል። ስለዚህ ቦርዱ ጋር በቀረቡ የይግባኝ ጉዳዮች ላይ ውሳኔ ሳያገኙ በፊት ቀጣይ እርምጃዎችን የመንግስት መስሪያ ቤቶች ማድረግ እንደሌለባቸው በግልጽ አዋጁ ደንግጓል ማለት ነው። ሌላው ቦርዱ በይግባኙ ላይ ውሳኔ ከመስጠቱ በፊት በውሳኔው ጥቅማቸው ሊነካ ከሚችሉ አካላት የሚቀርቡ ጥያቄዎችን በመመርመር በክርክሩ እንዲሳተፉ ሊፈቅድ ይችላል። ከነዚህ አካላት የቀረበ መረጃና መከራከሪያ ሀሳብ ካለ መስማትና መመርመር አለበት በሚል በግልጽ ተደንግጓል። ሌላው ቦርዱ ይግባኝ የቀረበበት የመንግስት መስሪያ ቤት የሰጠው ምላሽ ከደረሰው ወይም ሊደርሰው ይገባ ከነበረበት የመጨረሻ ቀጥሎ ባሉት 15 የስራ ቀናት ለውሳኔ መሰረት የሆኑት ምክንያቶችና የተወሰዱ መፍትሄዎች፣ እርምጃዎች ካሉ በመጥቀስ ውሳኔ መስጠት እንዳለበት በግልጽ አስቀምጧል ማለት ነው። ሌላው ቦርዱ የሚሰጣቸው ውሳኔዎች ምንድን ናቸው በሚል በአንቀጽ 77 ላይ ደንግጓል። ቦርዱ በቀረበለት ይግባኝ ላይ ምርመራ ካደረገ በኋላ ተገቢ ሆኖ ካላገኘው የተወዳዳሪውን ወይም የተጫራቹን ይግባኝ ውድቅ የማድረግ፣ የመንግስት መስሪያ ቤቱ ሕጉን ያልጠበቀ ተግባር እንዳያከናውን እና ውሳኔ እንዳይሰጥ የማገድ፣ አሸናፊውን ተጫራች የመምረጥ ወይም ውል የመፈረም ውሳኔዎችን ከመስጠት በስተቀር የመንግስት መስሪያ ቤቱ ሕጉን ተከትሎ ስራው እንዲያከናውን ወይም የመንግስት መስሪያ ቤቱ ከሕጉ ውጭ ያከናወነው ተግባር ወይም የሰጠው ውሳኔ በሙሉ ወይም በከፊል ቀሪ እንዲሆን ውሳኔ ሊሰጥ ይችላል። የይግባኝ የቀረበበት መንግስት መስሪያ ቤት የቦርዱን ውሳኔ ተግባራዊ ስለማድረጉ ውሳኔው ከደረሰው ቀን ጀምሮ በሚቆጠር 10 የስራ ቀናት ውስጥ ግብረ መልስ መስጠት አለበት በሚል ተደንግጓል ማለት ነው። ሌላው ቦርዱ ይግባኙን በማጣራት ሂደት ከቀረበለት የይግባኝ ጭብጥ ውጪ የሚያገኛቸውን ግድፈቶች በአቤቱታው ላይ ለሚሰጠው ውሳኔ ሊጠቀምባቸው አይችልም በሚል በግልጽ ተደንግጓል ማለት ነው። ሌላኛው በዚህ አዋጅ አንቀጽ 78 ላይ የተቀመጠው የቦርዱን ውሳኔ ለሕዝብ ተደራሽ ማድረግን በተመለከተ ነው። ቦርዱ በቀረበለት ይግባኝ ላይ የሚያስተላልፋቸውን ውሳኔዎች ፍሬ ነገር እንዲሁም እንደ ሁኔታው የምርመራ ሂደቱ ያለበትን ደረጃ የሚያሳዩ መረጃዎችን በኤሌክትሮኒክ ስርዓት መሰረት ለሕዝብ ይፋ ይደረጋል በሚል በግልጽ አስቀምጧል። ሌላኛው 79 ላይ አንቀጽ 79 ላይ ተደንግጎ የምናገኘው ውሳኔን በድጋሚ ስለማየትና ስለማረም ነው። እንግዲህ ይሄ ከላይ የተጠቀሱት እንደተጠበቀ ሆኖ ቦርዱ ከተከራካሪ ወገኖች በቀረበለት ማመልከቻ ወይም በራሱ በማንኛውም ይግባኝ ላይ የሰጠው ውሳኔ በቀረበለት ሐሰተኛ ማስረጃ ላይ የተመሰረተ መሆኑን ሲረዳ ወይም በሰጠው ውሳኔ ላይ መሰረታዊ ለውጥ ሊያስከትል የሚችል አዲስ ማስረጃ ሲቀርብለት ቦርዱ ውሳኔ የሰጠበትን ይግባኝ በድጋሚ ሊያይ እንደሚችል 79(1) ላይ በግልጽ ተደንግጎ የምናገኘው ነው የሚሆነው። ሌላው አንቀጽ 80 ላይ ይግባኝ ማቅረብ የማይቻልባቸው ጉዳዮች ብሎ አስቀምጧል። የዚህ ምዕራፍ ድንጋጌዎች እንደተጠበቁ ሆኖ ማንኛውም ተወዳዳሪ ወይም ተጫራች በሚከተሉ ጉዳዮች ላይ ለቦርዱ ይግባኝ ማቅረብ አይችሉም በሚል ተደንግጓል። አንዱ በዚህ አዋጅ በተደነገገው መሰረት ግዢ ፈጻሚ ወይም ንብረት አስወጋጅ የመንግስት መስሪያ ቤት በሚያከናውነው የግዢ ወይም ንብረት ማስወገጃ ዘዴዎች ምርጫ ላይ እንዲሁም ደግሞ ውድቅ በተደረገ ጨረታ እንዲሁም በተገደበ ጨረታና በዋጋ ማቅረቢያ ለሚፈጸም ግዢ በተከናወነ የተወዳዳሪዎች መረጣ አስቀድሞ በሰፈረ የተጫራቾች ማወዳደር መስፈርት ላይ ጨረታ ከተከፈተ በኋላ የሚቀርብ ይግባኝ እንዲሁም ደግሞ በይግባኝ አቅራቢውና በግዢ ፈጻሚው ወይም የሚወገድ ንብረት ሻጩ የመንግስት መስሪያ ቤት መካከል ለይግባኙ መንስኤ የሆነው አለመግባባት የተፈጠረው በዚህ አዋጅ የተቀመጠውን አሰራር ተከትሎ ውል ከተፈረመ በኋላ ከሆነ እነዚህን ነገሮች ቢቀርቡም እንደማይታዩ በግልጽ ይግባኝ ማቅረብ የማይቻልባቸው ጉዳዮች ብሎ አስቀምጧቸዋል ማለት ነው። ስለዚህ ይግባኞች ቢቀርቡ እንኳን ራሱ እና አሁን ከተጠቀስኳቸው ውስጥ ከሆነ ቦርዱ አያቸውም። ሌላው
ለመደበኛ ፍርድ ቤት ይግባኝ የማቅረብ መብት ነው። ይሄ በአዋጁ አንቀጽ 81 ላይ በግልጽ ተደንግጓል። ቦርዱ በህግ ትርጉም ረገድ በሰጠው ውሳኔ ቅር የተሰኘ ተከራካሪ ወገን ውሳኔው ከተሰጠበት ቀን ቀጥሎ ባሉት 15 ቀን የስራ ቀናት ውስጥ ለፌዴራል ከፍተኛ ፍርድ ቤት ይግባኝ ሊያቀርብ እንደሚችል ተደንግጓል ማለት ነው። ነገር ግን ይሄ ከላይ አሁን የጠቀስኩት ድንጋጌ እንደተጠበቀ ሆኖ በመንግስት ግዥና ንብረት አወጋገድ ሂደት ቅሬታ ያለው ማንኛውም ወገን በዚያ አዋጅ ድንጋጌዎች መሰረት የመጨረሻውን አስተዳደራዊ እና ከፊል የዳኝነት መፍትሄ አሟጦ ሳይጠቀም ጉዳዩን ለመደበኛ ፍርድ ቤት ሊያቀርብ አይችልም በሚል ግን በግልጽ ተደንግጓል። ሌላው ይግባኝ የቀረበለት ፍርድ ቤት በይግባኙ ላይ ውሳኔ እስኪሰጥ ድረስ የቦርዱ ውሳኔ እንዳይፈጸም ካላዘዘ በስተቀር ተፈጻሚ ይሆናል። ስለዚህ ሌላኛው የይግባኝ ሰሚ ፍርድ ቤት በህግ ተርጓሚ ረገድ ቦርዱ የሰጠው ውሳኔ ውድቅ የሚያደርግ ከሆነ ፍርድ ቤቱ በሰጠው የህግ ትርጉም መሰረት ጉዳዩ እንደገና እንዲታይ ለቦርዱ ይመለሳል። ቦርዱ በፍርድ ቤት የተሰጠው የህግ ትርጉም መሰረት በማድረግ የመጨረሻ ውሳኔ ይሰጣል የሚለውን በግልጽ ተደንግጎ እናገኘዋለን። ሌላው ምዕራፍ 12 ላይ የተቀመጠው የጥፋተኝነት ሪፖርት የሚቀርብበትና የሚጣራበት ስርዓት ነው። አንቀጽ 82 ላይ ለባለስልጣኑ ለሚቀርብ የጥፋተኝነት ሪፖርት ተቀምጧል። በመንግስት ግዢ አፈጻጸምና ንብረት አወጋገድ ሂደት የመንግስት መስሪያ ቤት በተጫራቾች፣ በአቅራቢዎች ወይም በሚወገድ ንብረቶች ግዢዎች ህገወጥ የሆነ ወይም ህጋዊ ጥቅሜን የሚጎዳ ድርጊት ተፈጽሞብኛል ብሎ ሲያምን በጨረታ ሰነዱ ወይም በውል ስምምነቱ መሰረት የሚወስዳቸው እርምጃዎች እንደተጠበቁ ሆነው የጥፋተኝነት ሪፖርት ለባለስልጣኑ በኤሌክትሮኒክ ስርዓት መሰረት ማቅረብ አለበት በሚል በግልጽ ተደንግጓል። ሌላኛው 83 ላይ አንቀጽ 83 ላይ የተደነገገው ባለስልጣኑ በቀረበለት የጥፋተኝነት ሪፖርት ላይ ስለሚወስዳቸው እርምጃዎች ነው። እሱ 1 2 3 ተብሎ ተቀምጧል። እሱን ማየት ይቻላል። የጽሁፍ ማስታወቂያ የጥፋተኝነት ሪፖርት ከመስጠት ጀምሮ ያሉትን በግልጽ አስቀምጧቸዋል። እነሱም የመጀመሪያው ለባለስልጣኑ ከመንግስት መስሪያ ቤቶች የጥፋተኝነት ሪፖርት ሲቀርብለት የጥፋተኝነት ሪፖርት የቀረበ መሆኑን እና የጥፋተኝነት ሪፖርቱን ፍሬ ሀሳብ የሚገልጽ የጽሁፍ ማስታወቂያ የጥፋተኝነት ሪፖርት ለቀረበለት ተጫራች ወይም አቅራቢ የሚወገድ ንብረት ገዢ ይልካል። እንግዲህ ይሄ ባለስልጣኑ በቀረበለት የጥፋተኝነት ሪፖርት ላይ ስለሚወስዳቸው እርምጃዎች አንድ ባንድ የሚገልጸው አንቀጽ 83 ላይ ያለው ነው። ስለዚህ ሌላኛው 2 ላይ የተቀመጠው የጥፋተኝነት ሪፖርት እንደቀረበለት የሚገልጽ ማስታወቂያ መስሪያ ቤቱ ማለት ነው የደረሰው ተጫራች፣ አቅራቢ ወይም የሚወገድ ንብረት ገዢ የጥፋተኝነት ሪፖርት ማስታወቂያ ከደረሰው ቀን ጀምሮ በሚቆጠር 7 የስራ ቀናት ውስጥ መልሱን ከደጋፊ የሰነድ ማስረጃ ጋር በኤሌክትሮኒክ ስርዓት መሰረት ለባለስልጣኑ ማቅረብ አለበት። ሌላው ለባለስልጣኑ የጥፋተኝነት ሪፖርቱን ለመመርመርና ውሳኔ ለመስጠት ተገቢ ሆኖ ሲያገኘው የሰውና የሰነድ ማስረጃዎችን እንዲሁም ከማናቸውም አካል የሙያ ድጋፍ መጠየቅና ማግኘት ይችላል በሚል 83 ላይ ተደንግጓል ማለት። ሌላው ባለስልጣኑ የሚሰጣቸው ውሳኔዎች ምንድናቸው የሚል 84 ላይ ተደንግጓል። እሱን በአዋጁ አንቀጽ 84 ላይ ማግኘት ይቻላል። ምን ውሳኔዎችን ይሰጣል የሚለው እንግዲህ ባለስልጣኑ የሚሰጠው ውሳኔ ከሚከተሉት አንዱ ሊሆን እንደሚችል በግልጽ ተደንግጎ እናገኛለን። አንዱ በሚያደርገው ምርመራ ጥፋተኛ ሆኖ የተገኘው ተጫራች ወይም አቅራቢ ወይም የሚወገድ ንብረት ገዢ በማንኛውም የመንግስት ግዢና የንብረት ሽያጭ ሂደት ለተወሰነ ወይም ላልተወሰነ ጊዜ እንዳይሳተፍ የማገድ ነው። ሌላኛው ጥፋተኛ ሆኖ ለተገኘው ተጫራች ወይም አቅራቢ ወይም የሚወገድ ንብረት ገዢ የጽሁፍ ማስጠንቀቂያ የመስጠት፣ ሌላኛው የቀረበው የጥፋተኝነት ሪፖርት ውድቅ የማድረግ፣ ሌላው ባለስልጣኑ ከመንግስት ግዢና ንብረት አሰራር ጋር በተያያዘ የወንጀል ክስ የቀረበበትና ጉዳዩ በመደበኛ ፍርድ ቤት ወይም ሌላ ስልጣን ባለው አካል ታይቶ ጥፋተኛ በመሆኑ የቅጣት ውሳኔ የተሰጠውን ሰው በማንኛውም የመንግስት ግዢና የንብረት ሽያጭ እንዳይሳተፍ ለተወሰነ ወይም ላልተወሰነ ጊዜ ያግዳል የሚል ተደንግጎ እናገኛለን ማለት ነው። ስለዚህ የፌዴራል ፍትህ ሚኒስቴር ጥፋት የፈጸሙና ውሳኔ የተሰጠባቸው ድርጅቶች መረጃ ለባለስልጣኑ ያቀርባል። ሌላው የተደነገገው ቀደም ሲል የተደነገገው ቢኖርም
ተከራካሪ ወገኖች ጉዳያቸውን በስምምነት እልባት የሚሰጡበት የጥፋተኝነት ሪፖርት የቀረበበት ድርጅት ጥፋቱን ተቀብሎ ግዴታውን ሲወጣ ጥፋቱን ሲያርም ለባለስልጣኑ ውሳኔ የሚሰጥበት አግባብ በመመሪያው የምናገኘው ነው የሚሆነው። ሌላው ባለስልጣኑ ከመንግስት መስሪያ ቤቶች የሚቀርቡለትን የጥፋተኝነት ሪፖርቶች የሚመረምርበትና ውሳኔ የሚሰጥበትን ዝርዝር አሰራር በተመለከተ በመመሪያው የሚወሰን ነው የሚሆነው። ሌላኛው አንቀጽ 85 ላይ የተደነገገው በባለስልጣኑ ውሳኔ ላይ ስለሚቀርብ ይግባኝ ነው። ይሄ በባለስልጣኑ በሚሰጠው ውሳኔ ላይ ባለስልጣኑ በዚያ አዋጅ አንቀጽ 84(2) ላይ መሰረት በሰጠው ውሳኔ ቅር የተሰኘ ተከራካሪ ወገን ውሳኔው ከተሰጠበት ቀን ቀጥሎ ባሉት 21 የስራ ቀናት ውስጥ ለፌዴራል ከፍተኛ ፍርድ ቤት ይግባኝ ሊያቀርብ እንደሚችል ተደንግጓል ማለት ነው። ሌላው በምዕራፍ 13 የተደነገጉ ልዩ ልዩ ድንጋጌዎች ናቸው። እሱ አንዱ የ86 ላይ የምናገኘው አስተዳደራዊ ቅጣቶች ናቸው። ምንድን ናቸው አስተዳደራዊ ቅጣቶች የሚለውን በግልጽ አዋጁ ደንግጎታል። ምንድነው የሚለው አንዱ 86(1) ላይ የምናገኘው በማንኛውም የመንግስት መስሪያ ቤት የተሾመ ወይም የተመደበ ሰው በዚያ አዋጅና በአዋጁ መሰረት በሚወጣው መመሪያዎች መሰረት እንደ ሁኔታው የግዢ እቅድ፣ የግዢ አፈጻጸምና ንብረት ሪፖርት ያላቀረበ፣ መቅረቡን ያላረጋገጠ፣ ባለስልጣኑ የግዢና ንብረት ኦዲት ግኝት መሰረት ተገቢውን የማስተካከያ እርምጃ ያልወሰደ ወይም እርምጃ መወሰዱን ያላረጋገጠ ወይም የቦርዱን ትዕዛዝ ወይም ውሳኔ ያልፈጸመ ወይም በዚያ አዋጅና በዚያ አዋጅ መሰረት በሚወጡ መመሪያዎች መሰረት ለሕዝብ ይፋ መደረግ ያለባቸው መረጃዎች ይፋ ያላደረገ ወይም መደረጋቸውን ያላረጋገጠ ወይም የግዢና ንብረት አሰራር ሰነዶችን አደራጅቶ ያልያዘ ወይም ንብረት በወቅቱ ያላስወገደ ኃላፊነቱን በአግባቡ ባለመወጣቱ ከብር 5,000 እስከ 10,000 በሚደርስ አስተዳደራዊ መቀጮ ይቀጣል በሚል ደንግጓል ማለት ነው። ሌላኛው በዚህ ክፍል የተደነገገው ይሄ ቀደም ሲል የገለጽኩት እንደተጠበቀ ሆኖ በሕግ የተጣለበትን ግዴታ ባለመወጣቱ ከ3 ወር በላይ አስተዳደራዊ ቅጣት የተጣለበት ሰው ተገቢው እርምጃ እንዲወሰድ ከባለስልጣኑ በሚቀርብለት ሪፖርት መሰረት ሚኒስትሩ እንደ አግባብነቱ ለጠቅላይ ሚኒስትር ጽሕፈት ቤት ወይም ለሲቪል ሰርቪስ ኮሚሽን ያቀርባል በሚል ተደንግጓል። እነዚህ ድንጋጌዎች አንቀጽ 86 ላይ ነው የምናገኛቸው። ሌላው ደንብና መመሪያ የማውጣት ስልጣንን በተመለከተ 87 ላይ በዝርዝር ተቀምጧል። የሚኒስትሮች ምክር ቤት ይህ አዋጅ ለማስፈጸም ደንብ ሊያወጣ እንደሚችል፣ የሚወጣው ደንብን ለማስፈጸም የሚረዱ መመሪያዎች እንደሚወጡ፣ ሚኒስትሩ በብሔራዊ ደህንነት፣ በሀገር መከላከያ ምክንያት በፌዴራል መንግስት ባለቤትነት የተያዙ የልማት ድርጅቶችን በማዕከል የሚፈጸሙ የመድኃኒት አቅርቦቶችን እና የሕክምና መሳሪያ ግዢዎችን እና የተወሰኑ እቃዎችን ከምክር ውጭ አገልግሎቶችን በተመለከተ ልዩ ባህሪያቸው ከግምት ውስጥ በማስገባት በዚህ አዋጅ አንቀጽ 4 የተጠቀሱ መርሆችን በመከተል ልዩ የግዢ አፈጻጸም ወይም ንብረት አስተዳደር መመሪያ እንደሚያወጣ በግልጽ ተደንግጓል። የተሻሩ እና ተፈጻሚ የማይሆኑ ሕጎች በሚል አንቀጽ 88 ላይ የተደነገገው ቀደም ሲል ልንጠቀምበት የነበረው የኢትዮጵያ ፌዴራላዊ መንግስት ግዢና ንብረት አስተዳደር አዋጅ ቁጥር 649/2001 ተሽሮ በዚህ የፌዴራል መንግስት ግዢና ንብረት አስተዳደር አዋጅ ቁጥር 1333/2016 ተተክቷል የሚለውን በአዋጁ አንቀጽ 88 ላይ ተደንግጓል ማለት ነው። ስለዚህ ይህንን አዋጅ የሚቃረን ማንኛውም አዋጅ፣ ደንብ፣ መመሪያ ወይም የአሰራር ልምድ በዚህ አዋጅ በተሸፈኑ ጉዳዮች ላይ ተፈጻሚነት አይኖረውም የሚለው በግልጽ ተደንግጓል። እንዲሁም ደግሞ ይሄ ቀደም ሲል የተደነገገው ቢኖርም በተሻረ አዋጅ መሰረት የወጣው ደንብና መመሪያዎች ከዚህ አዋጅ ጋር እስካልተቃረኑ እና እንደ ቅደም ተከተላቸው በአዲስ ደንብ ወይም መመሪያዎች እስኪተኩ ድረስ ተፈጻሚነታቸው ይቀጥላል በሚል በግልጽ ተደንግጓል።
ሌላው የዚህ አራተኛ ላይ የተቀመጠው የዚህ ንዑስ አንቀጽ ቀደም ሲል የተጠቀሰው ድንጋጌ ቢኖርም በፌዴራል መንግስት ባለቤትነት የተያዙ የልማት ድርጅቶች የወጡ የግዥና የንብረት አስተዳደር መመሪያዎች በዚህ አዋጅ አንቀጽ 87 ንዑስ አንቀጽ 3 መሰረት ሚኒስትሩ በሚያወጣቸው ልዩ መመሪያዎች እስኪተኩ ድረስ ተፈጻሚነታቸው ይቀጥላል በሚል በግልጽ ተደንግጓል። ሌላው አንቀጽ 89 ላይ የመሸጋገሪያ ድንጋጌን አስቀምጧል። ሌላኛው አንቀጽ 90 ላይ የመብትና ግዴታዎች መተላለፍን በተመለከተ አንቀጽ 90 ላይ ያስቀመጠው በመንግስት የግዥና ንብረት አሰራር አዋጅ ቁጥር 649/2001 የቀድሞው ማለት ነው ተቋቁሞ የነበረው የመንግስት ግዥና ንብረት አሰራር ኤጀንሲ መብትና ግዴታዎች በዚህ አዋጅ አንቀጽ 9 ለተቋቋመው ባለስልጣኑ ተላልፈዋል በሚል አሁንም ኤጀንሲው በዚህ አዋጅ መሰረት ባለስልጣን መባሉን በግልጽ አስቀምጧል። ሌላው አንቀጽ 91 ላይ አዋጁ የሚጸናበት ጊዜ ነው። ይህ አዋጅ በፌዴራል ነጋሪ ጋዜጣ ታትሞ ከወጣበት ቀን ጀምሮ የጸና ይሆናል በሚል ይህ ቀደም ሲል ሳቀርበው የነበረው አዋጅ አዲስ አበባ ጳጉሜ 4 ቀን 2016 ዓ.ም ኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ በሆኑት ሳህለወርቅ ዘውዴ ፊርማ ታትሞ ወጪ ሆኗል። ስለዚህ ይህ አዲሱ አዋጅ የፌዴራል መንግስት ግዥና ንብረት አስተዳደር አዋጅ 1333/2016 ወደ 91 አንቀጾችን ይዞ ቀደም ሲል እንዳያችሁት እነዚህን ሁላ ባካተተ መልኩ በምዕራፍ 13 በ13 ምዕራፎች ተከፋፍሎ 91 አንቀጾች እንዲይዙ ተደርጎ ወጥቷል። ለዚህም አዋጅ ተፈጻሚ ማድረጊያ መመሪያ እንዲዘጋጅለት በአዋጁ ላይ በዝርዝር ተቀምጠዋል። እነዚህ እስካሁን ሳቀርባቸው የነበሩት በፌዴራል መንግስት ግዥና ንብረት አስተዳደር አዋጅ ቁጥር 1333/2016 ላይ ነበር። ስላዳመጣችሁኝ በጣም አመሰግናለሁ።